ክለብ የምትሄድን ሴት ለትዳር ስፔሲፊክሊ ትመርጣለህ? ሁሉም ሰው ጂም የሚሄደው ለአንድ አይነት ጎል አይደለም መጀመሪያ ማየት ያለው ረዳኛ ወይም ኢንተረስቲንግ የሆነ ሰው ደስ ብሎት መስራት የሚፈልግ ሰው አለ። ኮሚኒኬሽን ስኪልን ቢልድ ለማድረግ የሚመጣ ሰው አለ። ኦር ቢዝነስ ሊሰራ የሚመጣ ሰው አለ። ጂም ላይ ሴቶች ወይም ወንዶች ኤክስፖዝ የሚያደርጋቸው ይሄ ሪቪሊንግ የሆነ በተለይ ወንዶች አውልቀው ጂም ውስጥ ሲሰሩ ምናምን፣ ሴቶች ደግሞ በጣም ሪቪሊንግ እግራቸውን ምናምን አንዳንድ ቦታዎች ላይ ኢንአፕሮፕሪየትሊ ሲለብሱ ያለውን ነገር እንመልከት። በአጭር ጊዜ ሀብታም መሆን ይፈልግ ሰው አለ ሳይሰራ ገባ የሆነ ሳክሪፋይስ አያደርግ ማለት ነው። አብዛኛው ማህበረሰብ እንደዛ ጠላትን ፊት ለፊት እያዩ እንሂድባቸው ተብሎ ሊትራሊ ተስማምተው እሺ ብለው ይሮጡባቸዋል። ባክግራውንዳቸው ማን አለ? ኖ እኔ ፑሽ ያደረጋቸው ያለው አንተ ወስደህ ማለት ምግብ ሴቷ መግባው ምናምን ልትለኝ ነው አይደለም? እዛት ማነው ፑሽ የሚያደርገው? ሴቶች ኦፍ ኮርስ። እኔ እኮ እሱ አድናስ ኪሎ መቀነስ በጣም ኢዚ ቲንግስ ብሮ። ኪሎ መቀነስ በጣም ቀላል ተራ ነገር ነው። ገባ? ኪሎ ለመቀነስ እኮ ትሬነር አያስፈልግም። ኪሎ የሚባለው እንዳልኩት ፋት አይደል? ክፈለኛ ያለኝ ሰው አለ አንተ Sure. I'm like, I'm telling you. ክፈለኝና እመጣለሁ። ሎከር ሩም ይላል ተጀመረ ይላል። ለነገሩ የሶስተኛ ኤፒሶድ ነው። አንዱን ከህላይ ጋር አረግን። ኦኬ። ሁለተኛውን ከዴቭ ጋር። ይሄ ሶስተኛ ኤፒሶዳችን ነው። ሶስተኛ። እንግዲህ ብዙ ሰዎች ላይክ እዚህ ቻናል ላይ ሲመጡ ፊት ቶክ ብሎ ነው የሚያገኙት። ግን ሁለት ፖድካስት ነው እዚህ ቻናል ላይ ያለው። አንደኛው ፊት ቶክ ፖድካስት ይሄ ኢንተርቪው የምናደርገው በተለይ ሰዎች ተሞክሯቸውን ሼር የሚያደርጉት ፕሮፌሽናሊ ላይክ ሼር የምናደርግበት እኔ ወይ ዴቭ ወይ ሳምባዲ ጥያቄ እየጠየቀ የሚያደርጉበት ነው። ሎከር ሩም የተባለው ግን ሊትራሊ ላይክ አይዲያው የመጣው ከነህላይ ጋርም ስናወራ ሊትራሊ በደንብ ኤክስፕሌን አላደረግ ነው መሰለኝ ለፐብሊኩም ክሊር እንዲሆን። ሎከር ሩም የተባለው ያው ጂም ጨርሰ ወርክአውት አድርገህ ምናምን ላይ አለቻ ሎከር ሩም ገብተህ ታወራለህ። አይዲያው እሱን ነው። እሱን አውትሳይድ የማይወራ ነገር ሊትራሊ የማታወራውን ነገር እኮ ስንት ነገር ነው እዛ ገብተህ ብዙ ነገር ይወራል ሎከር ውስጥ። በጣም ብዙ ነገር እኛም ያው ሆስቶቹም ሆኑ ሌሎች ፊትነስ ባለሙያዎች እዚህ መጥተው እንደልባቸው ሀሳባቸውን ሼር እያደረጉ እየተከራከሩ አንዳንድ ብሪፍ መደረግ ያለባቸው ለፐብሊኩ ደግሞ ብሪፍ መደረግ ያሉባቸው ሀሳቦች አሉ። እሱ ላይ ደግሞ ሼር የምናደርግበት ፖድካስት ነው። እዚሁ ዩቲዩብ ቻናል ላይ ነው የሚለቀቀው ማለት ነው። በድጋሚ ስለመጣ ልበል እንዲ ያለ አልልም እና እኛም አንዳንድ ሀሳቦች ላይ ዛሬ የምንነጋገር ይሆናል ማለት ነውና ብዙ ባለፈው የኢንተርቪው ሳረግክ ብዙ ፖይንቶችን ሼር አድርገህ ነበርና ቲክቶክ ላይ ምን አደረግን መሰለህ ከኢንተርቪው ላይ ቆርጠን እኛ ቲክቶክ ላይ ፖስት አድርገን ነበረ። ያን ታስታውሳለህ አይደል? አንተም ምን ሀፕ እንዳደረገ ነገር አይ ቲንክ ብዙ ሰው አየሁት አልከኝ። ደግሜ ነው ያየሁት ነው ያልከኝ። ደግሜ አይቻለሁ። ምክንያቱም ብዙ ሰዎች ጋር ሚስ አንደርስታንዲንግ ነበረ። ምክንያቱም አንደኛ ያ ነገር ብዙ ሰዎች ጥያቄ የፈጠረባቸው አንደኛ ትሬነር ሆኜ እንደዛ ማለት ነው። ሶ ኖርማል ፐርሰን ሌላ ሰው ቢሆን ኖሮ ይሄ ጥያቄ እሱ ጋር ድጋሚ አይጠየቅም። ሶ ትሬነር ሆኖ እንዴት እንደዚህ ሊል ይችላል ነው ፖይንቱ። ግን ያልከው በደንብ ማብራሪያ ሰጥቻለሁ። አሁን እኮ እዛ ቪዲዮ ላይ ሙሉን አላዩትም ነው ብዙ ሰው ደው እኔም ላይክ ሊትራሊ አንድ ሰው ደውሎ አሁን ለምሳሌ የ3 ደቂቃ ነው ትንሽ ሰከንድ አልዋሽም ላይክ ስና ኢቭን ላይክ ከአንድ ደቂቃ በላይ የአንድ ሰዓት እንትን ነው የነበረው ፖድካስቱ የአንድ ሰዓት ከዛ የ3 ደቂቃ እቺ ምንድናት ኢንትሮዋን አይቶ በዛች ብቻ ዲሳይድ አድርገው በጣም ብዙ ሰው ጽፏል። ቪዲዮ የሚሰራ ሰው ነበረ። ያ በቃ ታውቃለህ ብዙ ጊዜ የሆነ ነገሮችን ጨርሰን የሆነ ለሆነ ነገር ሪስፖንድ ማድረግ እንትን ፍጥነት አለ። ብዙ ጊዜ እንቸኩላለን እንደዛ ያን ነገር ቆረጥ አድርገህ ሙሉ ነገሩን ሳናየው ወዲያው ዲሳይድ እናደርጋለን። ያ ደግሞ ልክ አይደለም። እኔም ደግሞ እንደዛ ትሬነር ሆኜ እንደዛ መልሰው አልነበረም። ሰው እንደዛ ሌላ ሊትራሊ ላይክ ሎንግ ፎርማቱን ላይ የሰው ክሊር ነው እዛ ላይ
የተጠየቀው ጥያቄ ምን ነበር ጥያቄው ሲባል actually ሚስተር ስፖርት ጂም ሄዳ ብትሰራ ምን ይመስላል ሲባል actually like አግሪን ያደረገው አንደኛው ያችን ያወራንበት እንትን የሰዎችን አቴንሽን ሲክ ለማድረግ ነው ቲክቶክ ላይ ስራው እንዲሰራ ነው አክቹሊ ሰርቶልናል ገባ ሰርቶልናል ብዙ ሰዎች ቁጭ ብሎ ካዩ ብቻ አድርጎናል ከዛም በኋላ ሙሉ ቪዲዮ እንዲያዩም ጭምር ነበር ያንን ኢንትሮ ቪዲዮ የሰራ ነው እንዳሰብነው ተሳክቶልናል አይ ቲንክ እንደዚህ አይነት ነገር ግን ያው ሊትራሊ ሮንግ የሆነ ነገር ሼር እንዳላደረክ ነው እዛ ላይ ሄደው ሊትራሊ ሙሉውን ያንተን ኢንተርቪው ቢያዩን ደግሞ አይ ቲንክ ካንተ አመጣጥም እስካሁን እስከደረስክበት ያለው ነገር ነው ሼር ያደረከው አይ ቲንክ ሰዎች የሚወዱት ይመስለኛል እኔ ለዛ እዩት ሙሉውን ለማለት እንደውም በዛው ስለ ዴቲንግ ምናምን ከተነሳ አይቀር ማለት ነው አንተ ስፖርተኛ ነህ ጂም ላይፍ ስታይል ቢዚ ነህ ምናምን ሳይክም ስትነግረኝም እና እናስብ ዴት አላረክም አልጠይኩም እንግዲህ ዴት አላረክም ብለን እናስብና ውጁ ዴት ክለብ የምትሄድን ሴት በተለይ ፊትነስ ውስጥ ያለ ሰው እንግዲህ ስል ስትዝናና ሪስፖንሲብል በሆነ ወይ ነው ቦታዎች ትሄዳለህ አንዳንድ ቦታዎች መዝናኛው ቦታዎች ትሄዳለህ ምናምን ግን ሪስፖንሲብሊ ላይ ከሚያደርጉ ሰዎች መሀል አንዱ አንተ ነህና ያንተ ፖይንት ኦፍ ቪው ነው ይሄ በአምላክ ነው የሚመልስልኝ እንጂ እንደ ትሬነር ምናምን ሳይሆን ላይ መብት አለ የፈለግከውን ሀሳብ የራስህ ለአንተ ብጠይቅህ እኔም መልሳለሁ ግን አንተ ክለብ የምትሄድን ሴት ለትዳር ስፔሲፊክሊ ትመርጣለህ ነው አልመርጥም አንደኛ ነገር ቁርጥ ለምን መሰለህ በምን ያህል መንገድ ነው ሪሌሽንሺፑን መጀመሪያ የፈጠር ነው የት ነው ያገኘዋት ገባ እሱ ይወስናል ለምሳሌ ክለብ ላይ ካገኛት የት ልትቀጥራት ነው ታዲያ ገባ ክለብ የምትወጣ መጀመሪያውን ቅድመ የምታውቅ ከሆነ ምናምን አንተም እዛ ኢንቫይሮንመንት ላይ ከተገናኘ ሲምፕል ሊሆን ይችላል እዛ ቦታ ላይ መቀጣጠር ግን ከዛ ውጪ ስትቀጣጠርና ከዛ ውጪ ያገኛትን ሴት ክለብ ልትቀጥር አትችልም ምክንያቱም በዛ መንገድ አልመጣበትም ያ አንተ ላይፍ ስታይል አልነበረም ያ ራሱን የቻለ ላይፍ ስታይል ነው ያንን የሚያደርጉ ሰዎች አሉ በዛ መንገድ እስካልመጣው ድረስ እዛ ቦታ ላይ ዴት አደርጋለሁ ብዬ አላስብም የራሴ እኔን ኮምፎርታብል ሊያደርገኝ የሚችል ቦታ እዛ ቦታ ሊቀጥር ይችላል ዴት እዛ አላደርግም ማለት እንደዛ አይነት ቦታ ሄጄ አልዝናና ማለት አይደለም 100% እንደዛ አይነት ቦታ ልትዝናና ትችላለህ ግን ሪሌሽንሺፕ ወይም ለትዳር የምታስብበትን እዛ ቦታ ላይ ዴት ማድረግ ትንሽ ከባድ ነው የሚሆነው ቢካዝ ኢንቫይሮንመንት ላይ ዴት ማድረግ ብቻ አይደለም ያልኩህ እኮ እኔ ሊትራሊ ትዳር በጣም ከባድ ነው ምክንያቱም በቃ ለትዳር ካሰብ ሲሪየስ ነገር ነው እዛ ቦታ ላይ ዴት ማድረግ ከባድ ነው ኢንቫይሮንመንቱ ወጣ ያለ ነገር ስለሆነ ማለት ነው ግን ሊትራሊ ላይ እናወራበታለን ቅድም እያወራን ነበር ላይ ፖይንቶቹን ስናነሳ እና ምን እሱ ራሱ ትሬነር አይደል እንዴ ምን ብትባልስ ገባ ልንባልም እንችላለን ማለት ነገር ስቴሪዮታይፕ አለ ትሬነር ላይክ ኢዝ አ ፕሌየር እንደዛ ቢባሉ ነገሮች በኋላ እናወራለን ግን አንተም ሊትራሊ ላይክ እኔ ክለብ ዴት አላረግም ሲባል እኔም ትሬነር ዴት አላረግም የሚሉ ብዙ ሰዎች አሉ ኮንሲደሪንግ እኛም ይሄንን ፕላትፎርም እኮ የጀመርነው ለዛ ነው ለሰው ገለጥ ያለ ነገር ለመስጠት ነው እና የሚሉ ሰዎች አሉ ነው እኔ አላገባም እነሱ እኮ ምናምን ይባላል ነው ገባህ እሱም ከብዙ ሰዎች ጋር ዲስከስ አድርገንበታል ኦልሬዲ ባለፉት ኤፒሶዶች እና ትባላለህ ነው አንተ ምክንያቱም ከብዙ ሰው ጋር ኮሚኒኬት ስለምታደርግ በሮንግ በሆነ መንገድ ሊያስቡ ይችላሉ ያው ብዙ ጊዜ ከሰው ላይፍ ስታይል ጋር በደንብ ኮንታክት ታደርጋለህ ትሬነር ስትሆን የሰው ላይፍ ስታይል ዲፕ ትገባለህ ያ ነገር አይ ቲንክ ጥርጣሬ ይፈጥርባቸዋል ምናምን ለምሳሌ እንዴት ነው ዶክተር ባልዲሮ ያልፈልግ የምትለው ከመሆን ምክንያቱም ዶክተር አሁን ስለ ላይፍ ስታይል ኤቭሪቲንግ የምታማክረው ሰው አይደል ሁሉንም ነገር ላይፍ ስታይልን ከሚስት ጋር ያለህን ነገር ብቻ ኦቨርኦል ላይፍ ላይ የምትኖረውን ነገር ሀፐን የሆነ ነገር ሲያደርግ ወደ የምታማክረው ነገር ያ ቴራፒ ብዙ ነገሮችን እነዚህ አይነት ሰዎች አላገባም ልትል ነው ሴም ቲንግ ነው ከትሬነር ጋር ያለው ነገር ማለት ነው ኤፒሶድ 2 ላይም ስናወራ ነበረ ከዲቭ ጋር ነው ሊትራሊ በአንድ የተወሰነ ሰው ከጠፋ ሊትራሊ ላይክ ስሙ በዛው ልክ ነው እንትን የሚለው ነው
ሙያውን የሚያከብርም ላይክ ብዙ ሺህ ቢኖር እንኳን ሁለት ሰው ካጠፋ ሊትራሊ ጥፋቱ ወዳለበት ነው የምንለው። ለዛ ነው ይሄ ያለ ነገር ነው። ሶ በእኛ ፊትነስ ፊልድ ላይ ብቻ ሳይሆን በሌላም ዘርፍ ላይ ማየት ይቻላል። የሆነ ዶክተር አጠፋ ሁሉም ኦቨርኦል የሆነ ዶክተሮች ሁሉ ብሌም ይደረጋሉ። ሶ እንደዚህ አይነት አመለካከት ስላለን ነው እንጂ አንድ ሰው አጠፋ ማለት ሁሉም ሰው ያጠፋል ማለት አይደለም። ስለዚህ ነገሮችን ስፔሲፊክ ላይ አድርገን የሆነ ነገር ላይ እንትን ብንል አሪፍ ይመስለኛል። እኔም እዚህ ጋር ባጠይቀኝም ማለት ነው ሎንግ ተርም ኢፌክቱን ነው ገባህ ላይክ ክለብ መዝናኛ ቦታ ላይ ሊቸሊ ባለትዳሮች አይዶ አልልም እኔ አንተ ምን ታስባለህ? ማረሪ ላይ ሌላ ሪያሊቲ ውስጥ ያለሁትና ግን እውነት ለመናገር ሳስብበት ክሊርሊ ላይክ እንዳልከው ነው ኢንቫይሮንመንቱ ነው ይመስለው ሰው ገባ እዛ ቦታ እናስበሽ ኤክስፖዝድ ናት እቺ ሴት ከምንም በላይ ምንም አታርግ አጠጣ ምንም አታድርግ she's already exposed ገባ እዛ ቴስታስትሮን ነው እየጠጣ ያለው ከቁጥጥር ውጭ እየሆነ ነው ገባ ያ ሁሉ ወንድ ከቁጥጥር ውጭ እየሆነ ነው ባጠጣ ባትሰክርም already dangerous የሆነ ኢንቫይሮንመንት ውስጥ ናት እቺ ሴት ብዬ ነው ማምነው እኔ ራሷን ወዳ ፈቅዳ ልትሸል እንግዲህ ልብሱ አይጨመርበት የሚለብሱት ልብስ ራስን ማሳየት የማይሆን አክቶች እዛ ላይ ደግሞ ኬሚካሎች አይጨመሩበት ኢንቶክሲኬት ሲያደርጉ ደግሞ ልትሸል በቃ 1+1 ደምራ አምጣው ገባህ አይደለ ለዛ ነው እኔ ሳየው ላይክ ኦብዘርቭ እናድርግ ውጭ ብለን ማለት ነው ስትመለከተው ኦልሬዲ ሴቶች እንግዲህ ፕሬሸስ ናቸው ፕሬሸስ ናቸው ገባ ፕሮቴክሽን ይፈልጋሉ እንክብካቤ ይፈልጋሉ ገባ ከምንም በላይ ግን ጥበቃ ይፈልጋሉ ነው ሊትራሊ ከጥበቃ እንዳይደረግልህ የሚያደርግ ኢንቫይሮንመንት ውስጥ ገብተህ what do you expect እኔ ማግባቴን ተውቆ እኔ መጀመሪያ ለዛው እኮ ነው እሱ ራሱ የቻለ ሌላ ኢንቫይሮንመንት ነው ያልኩ ለዛ ገባ ወንድ እንኳን አትሊስት ተጠያቂነትን ትወስዳለህ ባሚ ሰከርክ ባሚ እንዲያርክ ስል አዎ ጥፋቴ ነው ትላለህ ገባ በኋላ ልታሳብብ ነው ማለት ነው ተረዳኝ አይደለ ስለዚህ መጀመሪያውኑ ስንመለከተው እቺ ሴት ራሷን ከጥበቃ ክልል ውጭ አርጋለች ወይ አባቷ ጋር ገና ደውላ ምናምን ወንድሞቿ ጋር ኢትዮጵያዊነን ደግሞ ገባ አባት ጋር ምን ብለህ ነው የምትደውለው ተረዳኝ ስለዚህ መጀመሪያውኑ እሱን ሴትል እናርግ እኔ ደግሞ እዛ ጋር ሄጄ ይሄንን ማየቴ ራሱ እንዳልኩ ነው ኮንሲደር ለማድረግ ትልቅ እኔ መሄዴ ራሱ ሌላ እንትን ነው ቢባልና እኔ አልሄድም ብሄድ ኢማጂን ሊትራሊ የማይሆን ነገር ነው የምትመለከተው ገባህ አይደለ አታውቅም በቃ ብዙ ነገር በተለይ ዴት ስታደርግ ታውቋለህ ይሄንን ገባህ ብዙ ነገር አለ በወንድና በሴት መካከል ገባህ አይደለ ያ ሁሉ ቼኑ ተሰባብሮ አይኖረውም ዳይናሚክሱ አይመጣውም ለዛ ነው በዚህ አጋጣሚ እንዲያው የኛ ፕላትፎርም ያው የፊትነስ ላይፍ ስታይልን ነው ምን ሰብከው ሰዎች በቃ ሄልዚ ላይፍ ስታይል እንዲኖሩ በመጠጥ ፈንታ ውሃ እንዲጠጡ ጁስ እንዲጠጡ እንዲሰሩ አልኮልም ሲጠጡ ደግሞ በጣም ሪስፖንሲብል በሆነ ወይ ሴቶች ሲጠጡ ከሴቶቻቸው ጋር በቃ ገባህ አይደለ ሄልዚ የሆነ ኢንቫይሮንመንትን ክሬት ለማድረግ ስለሆነ ነው ይሄንን ላይክ ዲስከሽን ለማንሳት የፈለኩት በዛው አየጂ እንድናወራበት እንፈልገው አንድ ኮንሰፕት ማለት ነው ቅድም እያሳከኝ ነበር በዛው እንግዲህ ሴቶች ላይ ዛሬ ለንዘንብ አይደለም እነሱንም እንትን ለማለት ሳይሆን እያወራ ነበር ቅድምምና ጂም ላይ ሴቶች ወይም ወንዶች ኤክስፖዝ የሚያደርጋቸውን ይሄ ሪቪሊንግ የሆነ በተለይ ወንዶች አውልቀው ጂም ውስጥ ሲሰሩ ምናምን ሴቶች ደግሞ በጣም ሪቪሊንግ እግራቸውን ምናምን አንዳንድ ቦታዎች ላይ ኢንአፕሮፕሪየትሊ ሲለብሱ ያለውን ነገር እንመልከት እንደ ትሬነርን በተለይ ብዙ ነገር ገጥመዋልም ይሄን ነገር ሴቶች ብቻ አይደለም እሱ ወንዶችም ያጠቃልለን ነው ወንዶችም እንደዚህ አይነት ነገር አንዳንድ ሰው ኢንቴንሽናሊ እንኳን የሚያደርጉ ሰዎች አሉ ሴቶች ብቻ አይደለም ማለት ነው ኢንአፕሮፕሪየት የሆነ አውትፊት የሚለብሱት ሶ አንዳንዱ ኢንቴንሽናሊ የሚያደርገው ነገር አለ አንዳንዱ ሳያውቅም የሚያደርገው ነገር አለ ወንዶች ብዙ ጊዜ እንግዲህ አቴንሽን ሲክ ለማድረግ ነው ከዛ አንጻር ነው ይችላሉ ለማለት ነው ያ አንደኛም ያ ሾፍ አለ ምናምን ያ ለሾፍ ሊሆን ይችላል አንድ ኢንቴንሽናሊ ሊሆን ይችላል አታውቅም
ሴቶችም ሴም ቲንግ የሆነ ነገር ነው ያለው። ኢንቴንሽናሊ ሊሆን ይችላል ኦር ከዛ ዝም ብሎ ሊሆን ይችላል ወይም ኖርማል ያን አሉ። አሁን ለምሳሌ ያ አውትፊት ተመችቶች የሚያደርጉ ማለት ነው። ሶ ያንተ አመለካከት ነው ከዛ በኋላ ያለው ነገር ጂም ውስጥ አክቹሊ ከባድ ነው። ጂም እየሰራ ቴስቶስትሮን ፓይክ ያደርጋል ምናምን ሶ ከባድ ነው። ያ እንዳለው ነው። ግን ያው ስፖርተኛ ዲስፕሊን የሚባል ነገር ደግሞ አለ። ሶ ያ ነገር እስካለ ድረስ እዛ ጋር የሆነ የሚፈጠር ነገር አለ ብዬ አላምንም አንለስ ከአውት ኦፍ ኮንትሮል እስካልሆንክ ድረስ። እንዴት እንደዚህ አይነት ኢሹዎችን አንተ አሁን ለምሳሌ ላይክ እስካሁን ባለበት ጀርኒ ላይ how would you address እንደዚህ አይነት ኢሹዎችን? በተለይ አንተ ኃላፊነት አለብህ ነው ሰው ጂም ሲገባ ያንተ ስፔሻሊ ያንተ ክላይንት ከሆነ እንበልና ያንተ ክላይንት እንዲለብሶ ቢመጣ ሴትም ሆነ ወንድ አውልቄንም ሰራው ምናምን ቢል ምን አይነት አፕሮች ነው ላይክ የምታደርገው? ከዚህ ኢትዮጵያ ውስጥ መኖራችንም ላይክ አለመርሳት ነው። ከዚህ ውጭ ሀገር አሁን ለምሳሌ ከዚህ አሁን እንደዚህ አይነት አጋጣሚ ገጥሞኛል። አሁን ለምሳሌ ሰው ከውጭ ነበር ሲኖር የነበረው እዚህ ሲመጡ ያን እዛ የነበረውን ላይፍ ስታይል እዚህ ያመጡት። ከዛ አለባበሳቸው ትንሽ ዊርድ ሆነብኝ። ያው በፊት የምታውቀው አለባበስ አለ። ከዛ እዚህ ሲመጡ ደግሞ ልክ እዛ በነበሩበት አላረል ያን አለባበስ ምናምን ከነዛ ኮሚኒቲ ጋር የነበረውን አለባበስ እዚህ ያመጡት። ሲመጡ ዊርድ ሆነብኝ። ለእኔም ትንሽ ይከብደኛል። ሶ ትሬን እያደረግ ምናምን ሶ የመጀመሪያ ቀን ነው። ሶ ያው የመጀመሪያ ቀን አታስወጣም። ሶ እንደምንም ብለህ አሰርተን እንትን ትላለህ። ከዛም በኋላ ትነግራለህ። ሶ የዚህ ሀገር እንደዚህ አይነት ነገሮች ጥሩ አይደሉም ምናምን ሶ ሌላ ነገር አትራክት ያደርጋል ምናምን በቃ ብቻ የሆነ የምትመክራቸው ነገሮች አሉ። ሶ ያንን ነገር ስትነግራቸው ምንድን ነው እዚህ ሀገር ምናምን ይለዋል። ኢትዮጵያ የሆነ አንዳንድ ካልቸሩን ይረሰዋል። ገባህ? መንገድ ራሱ አይጠበቅብኝም ነበረ እንደዛ ብለህ ሶ የኢትዮጵያ የራሱን የቻለ ካልቸር አለ፣ ባህል፣ ኖርም አለ ምናምን ሶ ያ ነገር ይዞ ነው። ገባህ? ሶ አንዳንዴ ጥሩ ካልቸርና ኖርም አለን ሶ መጥፎም አለ። ሶ ግን እንደዚህ አይነት ነገሮች ትንሽ እዚህ ማህበረሰብ እዚህ ኮሚቴ ላይ ትንሽ ከባድ ነው እንደዚህ አይነት ነገሮችን ራን ማድረግ። ሶ ያን ነገር እንትን አልኩት ፊክስ አደረኩት። ከዛ ኔክስት ዴይ ያው እስክትለምዶ ድረስ ግዴታ አንተ አጋጥሞ አያውቅም እንደዚህ አይነት ነገር? እውነት ለመናገር እስካሁን ካሰሯቸው ሰዎች ውስጥ እንደዚህ አይነት ነገር ገጥሞኝ አያውቅም። ሹር I'm 100% sure because inappropriate ልብስ የለበሰ ለምሳሌ ብዙ ጊዜ ነጮችን አሰርች ብዙ ዜጎችን አሰርቻለሁ። ግን እስቲ ለማስታወስ ጀምከርኩ ላይክ ልጅ ዊርድ የሆነ ኤክስፒሪየንስ አለበት። አሁን ነጮች ምንም አይመለከታቸውም። የእኛ ማህበረሰብ ምን አሰበ ሲጀመር እኛም አለ አይደል እንትን አንስታቸው እንደዚህ ለብሳ እንደዚህ ሆነ ምን አንልም። ገባህ? የሌላ ካልቸር ሰው ሌላ ስንት ስለሆኑ ምንም አይመለከተን። የኛ ሰው ሲያደርገው ግን ትንሽ የኛ ሰው ገጥሞኝ ያውቅም። አረ ያ ትክክለኛ አለባበስ አንዳንድ ትንሽ ወጣ ለማለት የሚፈልጉ ነገሮች አሉ፣ ግን ቶሎ ሲቀየሩ ነው የማየው። ይሄ ኤክስትሪምሊ ወጣ ያለ ነገር ሰር የሆነ ነጠብጣብ ምናምን ጀርባቸውን ሳምቲንግ የሚያሳይ ምናምን ነገር ነው። እኔ ላይክ ደማክስ አይቼ የማውቀው ወይ ደግሞ ፈረንጅ ቲሸርቱን ሲያስር ምናምን ነው የማውቀው እንጂ ሊትራሊ ላይክ ሪቪሊንግ የሆነ ኦልሞስት ሊታይ የሆነ ኢንአፕሮፕሪየት የሆነ የሰውነት ፓርት ሊታይ የሚደርስ አይነት አለባበስ ግን ደርሶኝ ገጥሞኝ አያውቅም። ግን ስፔሻሊ ግን እዚህ ያሉ ሰዎች እንደዚህ ደፍሮ አያደርጉም። ብዙ ጊዜ እዚህ የኖረ ምናምን ብዙ ጊዜ በቃ ዲያስፖራዎች ምናምን ሲመጡ ምናምን ለረፍት ምናምን ሲመጡ ጂም ሲሰሩ ምናምን ታያለህ። ያው ጀጅ አላረግም ብሬም አላረጋቸው። ገባህ? ኦልሬዲ የለመዱት ኮሚኒቲ አለ፣ ከዚህ ካለው ማህበረሰብ ወጥቶ የለመዱት ኮሚኒቲ አለ። ያን ነገር ነው። ግን ከአንተ የሚጠበቀው ደግሞ ሰው አቴንሽን ወደ አንተ እንዳይመጣ፣ ብዙ ሰዎች ትኩረት ወደ አንተ እንዳያረጉ ያን ነገር ልትቀርፍ ትችላለህ እንጂ እንደዚህ ናቸው ማለት አንችልም። ባለፈውም ላይክ እያወራ ነበረ እና ክላሽ አረገ የድሮ ጀኔሬሽን አለ በጣም ወገኛ የሆነው አዲሱ ደግሞ አለ። ሁለቱም አልሞቱም በአንድ አይነት ታይም ላይ እየኖሩ ያሉበት ታይም ላይ ያለ ነው። ድሮ ኤቭሪባዲ ኮንዘርቫቲቭ ነበረ። ኧረ በስመ አብ ኧረ የእንትናለች ሆና እየተባለ አሁን ግን የሆነ ጀኔሬሽን አለ የውጮቹን በጣም አዳፕት ያደረገ የድሮም ጀኔሬሽን የትም አልሄደም አለ። ግን እንዲለምዱ እያደረግን ነው፣ እነሱ እንዲለምዱ እያደረግናቸው ነው። ለምሳሌ በስማም ያለው ሰውዬ ገባክ እየለመደ ሲመጣ ያይና 100% ሳይፈልግ በግዱ እኮ የሆነ ጊዜ ላይ አዳፕት ታደርጋለህ። ግን ኢትስ ሃርድ
ገባ በተለይ አሁን ያለው የአዲሱ ጀኔሬሽን ያውቃሉ ብዬም አላስብም ይሄ እነዚህ ወግ ኤቲካል ቫሊዩስ ለሀገራችን በተለይ ከተሰማቸው አድርገው ሊይዙ ይችላሉ ነው ጂም ውስጥ አይደለ የትም ቦታ ጂምም ደግሞ ቁንጣ አድርገው እዚህ ድረስ ሊያደርጉ ይችላሉ ግን እንግዲህ ይሄን ሁሉ የምናወራው ቅድም ያወራሁት የክለቡ ታሪክ ነው ገባ you gotta protect yourself ጂም የምንመጣው literally workout ለማድረግ ነው that's good እኔ ምንም እዛ ጥሩ ነገር ቢያደርጉ እኮ I don't care እዛ ሁካፕ ቢያደርጉ እኮ እኔ ምንም አጨንቀኝም ገባ ወዳው ወይ ወዶት ምናምን ተወዶ ወንዱ ምናምን የሆነ ነገር ፖዚቲቭሊ ቢያደርጉት ጥሩ ነው ግን ጎሉ ምንድነው ጂም ምን ይልበለው was the purpose ገባ እንመጣበታለን ላይክ ሴትና ወንድ ተከፋፍለው ጂም መስራት አለባቸው ወይ የሚለውን ነገር በኋላ ገባ cuz ጂም የምንሄደው is to be fit ለመንቀሳቀስ ነው to be fit ገባ አይደለ some bodybuilding ይሰራል crossfit ይሰራል ሩጫ ሰርቶ ይሄዳል ለሁሉም ነው ቦታው just for health ያ ስለዚህ እኛ ፊትነስ ላይ እንደሚሰራ ሰው ጥሪያችንም ይሄ ነው ይሄን ፕላትፎርምም ስንጀምረው እንዴት ፍሬንድሊ እናርገው ይሄን ቦታ ነው ገባ ወይኔ እንትን ለብሳ መጣሽ ደሞ ወይ ደሞ ይዋት ይሄው ዛሬ ማወለቀ ምናምን ከሚባልበት ቦታ ይልቅ ሊቸሊ ሁሉም ለመጣበት ጎል አቺቭ የሚያደርግበት ቦታ እንዲሆን ከመፈለግ አንፃር ነው ይሄን ሁሉ የምናወራው ገባ አይደለ እንዲያው በዛው ብዙ አርጊውመንቶች አሉ ይሄ ሴት ይከፈል አይከፈል የሚለው what would you think አንተ ይዛኔ ጂም እንትን ላይ ማውርተ ነበር ያ የመጀመሪያ ፖድካስት ላይ ማውርተ ነበር ኢንተርቪው ላይ ማውርተ ነበር ሞር እዚህ ጋር ብሪፍሊ ይሄንን ቶፒክ what do you think እንደ ትሬነር አንተ እስቲ እንደ ትሬነር አሁን ለምሳሌ የሰዎችን ፍላጎት ለማሟላት የተለያዩ ጂሞች እንደዚህ አይነት ነገሮች አላቸው ለምሳሌ ሴቶች የሚሰሩበት ሩም አለ ለብቻቸው ወንድ ደግሞ ኖርማል የሆነ ሎካሉ አለ ሁሉም ሰው ተቀላቅሎ የሚሰራበት መጀመሪያ የትኛውም በአብዛኛው ጂሞች አሉ ኦፕሽን አላቸው አማራጮችን አስቀምጠዋል መጀመሪያ እንደ ፍላጎታቸው ማለት ነው ምክንያቱም አንድ ካምፓኒ የካስተመሩን ፍላጎቱን ማሟላት አለበት ያ ከመጀመሪያ ስላለ አላቸው ግን ማይፈልጉ ደግሞ ሎካል ላይ ተቀላቅሎ የሚሰሩ ሰዎች አሉ ያናል እንደዚህ መካፈሉ ያናል እንትን ነው ያለስ ስለዚህ ለምሳሌ ብዙ ጊዜ ማየት ይችላል አሁን ላይ እንደውም ሎካል ላይ በጣም ብዙ ሰዎች ያሉት ለብቻ እንደውም ከተማ ውስጥ አለ አይደል እንደ የሴቶች ጂም ብቻ አይደል ሰሞኑን እንደውም እያየሁት ነበር የሚፈልግ ሰው ደግሞ ያንን ይመርጣል ግን ሎካል ላይ ደግሞ ተቀላቂ ይሰራሉ ችግር የለም ኮሚኒኬት ስኪልን አሳድጋለሁ የሚል አለ ሰው ኮንፊደንስን ቢልድ የሚያደርግ አለ ሎካል ጂሙ ይቀላቀላል ማለት ነው እኔ ግን አንተ ምን ፕሪፈር ታደርጋለህ እኔ ፕሪፈር የማደርገው ሶስቱም ቢኖር ነው ሶስቱም ማለት ለወንድ ብቻ ለሴት ብቻ ከዛ አንድ ላይ ፈልጎ የሚሰራ ከሆነ ደግሞ ይስሩ አንድ ላይ ለምን አትለኝ ለምን የወንዶች ብቻ ለምን አደረክ አሜን ኢማጂን እሺ let me take you back ስዊት ቦክስ የነበርንበት ታይም ላይ ኦኬ ሁለት ሴት ትሬነሮች ነበሩ ቢበዛ ሌላው እንዳለ ወንድ ነው ማጆሪቲው ሴቶች ለብቻቸው የሚሰሩት ከኛ ጋር ብዙም አይታገሉ ኢማጂን ያን ታይም እንዴት ፑሽ እንደራረግ እንዴት እንደነበረ እነዚህ የነበሩበት ታይም ላይ እና ሉል የነበሩበት ታይም ላይ እኛም ደግሞ ዛኔ ላይ ትሬኒንግ እንትን እናደርግበት ታይም ላይ ሊችል የነበረውን ኢነርጂ ተመልከት ወንዶች መሃል ኮምፒቲቲቭ ነን አንድ እንፎካከራለን አንዱ የሰራውን አንዱ ሊችል ማድረግ ይፈልጋል ገባ አንዱ እየሰራ ተተመሄድ አትችልም ተረዳኝ we need such environment አንደኛ ያ ኮሚኒቲ ጂም ስለነበረ ነው አንደኛ ነገር ገባ ኮመርሻል ጂም ላይ እንደዛ አታገኝም አሁን ላይ እንደዚህ አይነት ቲም ወርክ የለም መጀመሪያም ሲቶክስ የተገነባበት ደስ ኮሚኒቲ ጂም ተብሎ ነው ለዛም ፐርፐዝ ነው ታውቃለህ ፑሽ ሲንደራረግ የተነበረው በነገራችን ላይ እዛ ቤት የነበሩ ሴቶችንም እንደምታዩ ነው በጣም አግሬሲቭ ናቸው በጣም ኃይለኛ ናቸው ከወንድ ጋር ኮምፒት የሚያደርጉ ሰዎች ናቸው ኢቨን ክላይንቶች ራሱ ከወንድ ጋር ኮምፒት የሚያደርጉ ናቸው ፐርፐዙ ለዛ ተብሎ የተገነባ ነው ኮመርሻል ላይ ሲሆን ግን ብዙ ሰዎች የራሳቸው ኢማጂን ጂም አለ it's like ኢንቴሪየሩ የሆነ ከለር የሆነ የወንዳዊ ከለር ቴስቶስትሮንን ላይክ ትሪገር የሚያደርግ ውስጥ የመስራት የአንገር ምናምን ፊሊንግን ትሪገር የሚያደርግ ከለር ያለው ጂም ማሽነሪ የተሟላ የምታየው እዚህ ስትሮንግማን ሲያነሳ ነው እዚህ ጋር ስትመለከት የሆነ ክሊን ሲያደርግ ትልቅ all you can do is like እነሱን ለመምሰል
ነው የምትጠራው it doesn't have to be like community gym ሆነ የለበትም ነው የኔ አርጊመንት ተረዳኝ አይደለ even like ለምን ጂም why I mean አሁን like literally እዛ የነበረው ኮምፒቲሽን እንዲሆነው ኮሚኒቲ ጂም ስለሆነ ነው ያልከኝ so ኮሚኒቲ ጂም ሆኖ አለ አይደል አንደኛ የሚጠቅመው ነገር አለ of course እሱ ምንም ሳይድ ኢፌክት የለውም መጀመሪያው ነው ምንም like ጉዳት ኖሮት አይደለም እኔ ምልህ ግን ኮሚኒቲም ይሁን ኮመርሻልም ይሁን ወይ ወንድ ብቻ ጂም የሴት ብቻ ጂም ከዛ በኋላ ሁሉም የሚሰሩበት ጂም ቢያደርግ ከዛ እኔ አሁን እውነት ለመናገር ዲስትራክትድ የማይሆን ወንድ አንድ ላይ ሲመጣ ሊትራሊ ላይክ መፎካከር ነው የሚችለው ተረዳኝ አይደለ ዲስትራክትድ የማትሆን ሴት በምንም ነገር በተለይ ተቃራኒ ጾታ ሲሆን there is attraction naturally ሆነ ኢነርጂ ትራንስፈር ማድረግ ነው የሚፈልጉት ገባ አይደለ ስለዚህ ዲስትራክትድ ሳይሆኑ በራሳቸው ኢንቫይሮንመንት ላይ ሴትን ፑሽ እያደረገች ሲሆን I think የሆነ አሪፍ ነገር ምናይ ነው የሚመስለኝ እነሱ የሚፈልጉ ይመስላል እሱ ፐርሰናል ነው ገባ ወጀመሪያ ለምሳሌ ወንድ ሲሆን በራሱ ሰው አይፈልጉም አንደኛ ነገር ማወቅ ያለብህ ወንድ ብቻ ያለ ብዙ ሰው ሊፈልግ አይችልም ሴት ይሆንም ለምሳሌ ሴት ክላይንት ሴት ትሬነር ማትፈልግበት እንትን አለ ወንድ ትሬነር ነው ፈልገው ገባ ወንድ ትሬነር ደግሞ ሴት ትሬነር ነው ፈልገው ሊል ይችላል የተለያየ ነው የሰዎች ምርጫ ለምሳሌ እንደዛ ካልክ የወንድ ብቻ ጂም ቢልድ ተደረገ የወንድ ጂም ብቻ መጣ አለ እንበል ሶ ሴት ትሬነር ይፈልገው ወንድ ይመጣስ ተረዳኛ ሶ የወንድ ኢንቫይሮንመንት ውስጥ ሴት ትሬነር ልትገባ ነው አይደለም አይመጣም ገባ አይመጣም እሱም አይመጣም እኮ ለዛ እኮ ሶስተኛው የሚያስፈልገን ለምሳሌ ልንገር ሶስት ጂም መኖሩ ማለት ነው የሰዎች ምርጫ ይለያያል የተለያየ ለዛ ብዬ ነው ገባ እሺ እንበልና ስዌት ቦክስ አለ ለዚህ ሁሉ የሚሰራበት ነው ቆንጆ ጂም ነው ገባ ከዛ የሆነ ጂም አለ ሴቶች ብቻ ሴቶች ኮምፎርታብሊ ላይ ወንድ አላየኝ ሳይሉ የሚሰሩበት ጂም ኦልሬዲ ሁለቱን ጂሞች አሉ የወንዱ ብቻ ነው የጎደለን እኮ ወንዶች ላይ ለምሳሌ አሁን የሴት ቦክሱን ተወው እሱ በቃ ቢልድ የተደረገው ኮሚኒቲ ጂም ተብሎ ነው በቃ እኔ ኮመርሻል ጂም ተራሊ ወይ አንተ ከረንትሊ ለምሳሌ ያለውበት ጂም ነው ኮመርሻል ጂም ነው በቃ እሱ ነው ማለት ሰው ሁሉም ሰው ተቀላቅሎ የሚሰራ ሁሉም ሰው ተቀላቅሎ የሚሰራ ለሴቶች ደግሞ ተብሎ የተዘጋጀ ጂም አለው ጥሩ ደስ የሚል ነገር ከዛን ግን የወንድ ጂም መኖሩ ምንድነው what the point bro እሺ ለምሳሌ እናስብ የሆነ ቪዲዮ ላይ የወንድ ልጅ ለብቻ ምክንያቱም ቆይ ስማኝ ብሮ ቦሪንግ ነው የሚሆን ይመስለኝ አይሽ ነጥብ ያዥልኝ ሚስ ፕሮዲውሰር ነጥብ ያዥልኝ ምን ቦሪንግ የሚያደርገው አንደኛ ለጅሊ እዛ የምንሄደው አልኩ ወይ ማክስን ከፍ ለማድረግ ነው 160 ከነበር 80 ለማድረግ ነው ሌላ ሀሳብ የለህም ምኑ ጋር ነው ቦሪንግ የሁሉም ብቻ አይደለም ይሄ መጀመሪያ ማየት ያለብን እኔ ጂም ኦነር አይደለሁም እንደዚህ ሲከራከር ግን እንደ ቢዝነስ ስንመለከተው ማለት ነው እንደ ቢዝነስ ስንመለከተው ሁሉም ሰው ጂም የሚሄደው ለአንድ አይነት ጎል አይደለም መጀመሪያ ማየት ያለብን ተረዳኛ ወይም ኢንተረስቲንግ የሆነ ሰው ደስ ብሎት መስራት የሚፈልግ ሰው አለ ኮሚኒኬሽን ስኪልን ቢልድ ለማድረግ የሚመጣ ሰው አለ ኦር ቢዝነስ ሊሰራ የሚመጣ ሰው አለ የተለያየ ነገር ነው ሰው የሚመጣው ጂም ውስጥ ሰው ጤናውን ለመጠበቅ የሚመጣም አለ ተረዳኛ ግን ስፔሲፊክ ካረክ ሰዎች ኮሚኒኬት እንዳያደርጉ እያረክ ነው ገባ ወንድ ለብቻው ኮሚኒኬት እንዲያደርግ doesn't make sense bro ተረዳኛ ሴት ከወንድ ኮሚኒኬት ማድረግ ይችላል የሴቶች ጂም ግን እንዳትረሳ የሴቶች ጂም አለ ሰው ግን እዛ የሚሄዱ ሰዎች ሴቶች አለ አይደል ፈልገውና ፈቅደው ነው እዚህ ጋር ኦፕሽን አላቸው 100% እዚህ ጋር ሲመጡ ኦፕሽን አላቸው የሴቶች ጂም ያኔ ሴት ያለበት ብቻ ነው የምሰራው የምፈልገው ሴት ትሬነር ነው የምትፈልገው ስለዚህ እዛ ትሄዳለች ማለት ነው ኖርማሉን ግን የእሱ ተቃራኒ እዚህ ጋር ቢኖር እኮ ነው ፖይንት የወንድ አይደል ምን ችግር አለው ግን ወንድ ልጅ በተፈጥሮ እንደዚህ አይነት ኢንቫይሮንመንት ወንድ ለወንድ እንደዚህ አይነት ኢንቫይሮንመንት ይመች ይመስላል I think ወደ ድሮ ስትመለስ ለተመልካቾቻችን እንተው ይሄን እንተው ግን የላስት ፖይንቴን ላንሳለ የድሮ አባቶቻችን ይሄ ሽጉጥ ገን ፓውደር ሳይሰራ በፊት የሚዋጉት በሶርድ እና በበቃ አክስ ምናምን ይዘው ገጀራ ምናምን ይዘው ነው የሚዋጉት ኢማጂን ምን አይነት ልብ ቢኖራቸው ነው ምን አይነት ኢንቫይሮንመንት ውስጥ ቢኖሩ ነው እነዚህ ወንዶች ጠላትን ፊት ለፊት እያዩ እንሂድባቸው ተብሎ ሊትራሊ ተስማምተው እሺ ብለው ይሮጡባቸው ባክግራውንዳቸው ማን አለ
ኖ እኔ ማነው ፑሽ ያደረጋቸው ያለው እኔ እኮ አንተ ወስደህ ማለት ምግብ ሴቷ መግባው ምናምን ልትለኝ ነው ካሞን ነው አይደለም እዛ ማነው ፑሽ የሚያደርገው ሴቶች ኦፍ ኮርስ እኔ እኮ ካሞን በቃ I did not say that እኔ እኮ ፖይንቴ literally like ለምን ሴቶቹ ፑሽ አደረጓቸው አላልኩም አይ ነው ያለ ሴት ፑሽም I don't think men are brave ብቻቸውን የኔ ፖይንት ግን አንዱን ይሄ የቴስቶስትሮን ጉዳይ ነው አይ ነው የወንድ ሆርሞን ጉዳይ ነው ኦፍ ኮርስ ለምሳሌ እኔ እናንተ የሆነ ነገር ሞክረ አታረጉም ብትለይ literally ያ ነገር እስከማረጋው አምሮይ ሊፈታ አይችልም እኔ ምን ወንድ እንደሆነ አላቅም እንጂ ሌሎቹ literally ይሄን ነገር ካላደረግ ወይ እልህ ይዛል ወይ የሆነ ነገር ተረዳኝ አይደለ ሶ የድሮ አባቶች ብሬቨሪ ነበራቸው ነው አንድ ላይ በመሆን ተረዳኛል even though like of course ሴቶች ብዙ ነገር አድርገዋሉ ነው አላረጉም አላልኩም አሁን ወንዶች አንድ ላይ ሲመጡ there is something ነው ፉክክሩ አለ ፉክክሩ ምን ያደርጋል አንዱ ከአንዱ እንዲሻል ያደርጋል አንዱ ተሻለ ማለት ደግሞ literally አሸናፊ የሌለው እንትን ነው ጂሙ እንደዛ ከሚሆንሽ ወደ ጂሙ ደግሞ እኮሽ ላምጣለ ያ ሰማኝማ ለኮርም ያለው አይበቃም ለኮርም አይበቃም አረ ለኮርም እኮ በቂ ነው የወንዶች በቃ ብዙ ነገር ይወራል ገባ ሶ ጂም ውስጥ ወንድ ለወንድ ባይ ፉክክር ይኖራል ግን አብዛኛው ሰዎች ሶ ሜን ቱ ሜን አይደለም ኮምፒቲሽን የሚሆነው አረ ከራስ ጋር ነው ጂም ውስጥ ሲመጡ እሱ ይልባብ ያ እንዳለ ሆኖ ሞቲቬሽን ከዛን ፉክክሩ ከዛን በኋላ ያለው ምንድነው ጀስት ሎከሩም አለ የሚወራው ነገር በቃ እዛ ጋር ያንን ኢንቫይሮንመንት መፍጠር ለምሳሌ ኢንቫይሮንመንቱ ለፎካከር አይደለም ለምሳሌ ብራዘርሁድን ክሬት ለማድረግ ነው ባሚያው ለምሳሌ 130 ባለፈው ስገባ አም ላይ 120 ነው የኔ ማክስ 130 ላጪ ነው የመጣው literally you were like vargastar oh my goodness መቼ ነው ልጅ like ወይ እኩልም ሆኖ ነው ምለው literally እነግርሃለሁ ወንዶች ነን ገባ ባሚ ላይ የኔ እኮ 120 ነው እንዴ ያለኝ እኮ ስታካርኩ ምራም እላለሁ ወይ አብረን ትሬን እናርግ ከዛ ደሞራይ ትሬን ካንተ ጋር እመኔ 130 አነሳለሁ ተረዳኝ ካል ኦኬ ፓርትነር ያኛው ፓርትነሬ ማክሱ ላይክ 100 ነው በቃ ታግሎ የሚለው እንደሱ ነው ሆኖ ተረዳኝ ያን ኢንቫይሮንመንት የሚተሻሽ ገባ ቢላን እንደዚህ እንደሚስለው እንደዚህ አይነት ኢንቫይሮንመንት ክሬት ለማድረግ አይ ቲንክ ብሬቭ ወንዶችን ለማምጣት 1 hour a day ከእንደዚህ አይነት ወንዶች ጋር ስፔንድ ባረግ ኢማጂን 190 200 ያነሳ እኔ 180 ሼም ነው የሚይዘኝ ተረዳኝ ብዙ አይነት ፈንክሽናል ሙቭመንቶችን በትላልቅ ነገር እያደረግ አለማድረግ ለኔ ሼም ነው ስለዚህ ያንን ኢንቫይሮንመንት ለሚፈልግ ወንድ ፈላጊ አይደል ሄዶዛ የሴቶች ጂም እዚህ ጋም ፈላጊ ወንድ ይምጣ ካልፈለገ ግን ኮመርሻል ጂሞች ሄዶ ይስራ ነው የኔ ፖይንት እንደ ቢዝነስ ሶ የሚከፍተው ሰው አዋጭ ከሆነ ደግሞ ያደርጋል አዋጣኝም ነው አንተ ግን አዋጣው እንደ ቢዝነስ ግን የኔን ፖይንት ኦፍ ቪው ተረድቷል እንደ ትሬነር ነው ራሱ እንደ ቢዝነስ ግን የኔን ፖይንት ኦፍ ቪው ተረድቷል ኦፍ ኮርስ I get you እንጂ ላይክ አንድ አይነት ነገር ነው የምናወራው ግን አንተ ሜቢ ቶሎ አወራውብህ እንዳልገባኝ ኖ ቀድም ደግሞ ሳወራክ የነበረው በተለይ አንተም ገጠመኝ ካለ አላውቅም አንዳንድ ባህሪያቶች አሉ ጥሩ የሆኑ የምር በባህሪያቸው ጥሩ ባህሪያት የሆኑ ነገሮች አሉ ፐብሊኩ ሲመለከታቸው ከውጪ ግን ሮንግሊ ሚስ ኢንተርፕሬት የሚያደርጋቸው ባህሪያቶች አሉ ለምሳሌ ትሬነር ገባ ላይክ ትሬነር is a businessman እንደዛ ነው ማለት ፐርሰናል ትሬኒንግ is our business you know ለሁሉም ሰው ቢዝነስ ነው ቢዝነስ ይብሎ የወሰደው ሰው that's አንድ ፕሮፌሽን ነው 100% አንድ ቃል ማርኬቲንግ ሰራለታለ ተሸጧለ ታስተዋውቃለ ብዙ ታወራለህ ስለ ፕሮዳክት ጉዳቱ ሪስኩን እኔ እንዳለው ወስዳለው ምናምን በለ ፐርሰናል ትሬነር ሙያ ነው የሚሸጠው ሰርቪስ ነው የሚሰጠው ሰርቪሱ ራስ ውስጥ ነው ያለው እላዩ ላይ ነው ያለው ወይ አምሮ ውስጥ ነው ያለው ተረዳኝ ሶ ለምሳሌ አንተ ጥሩ ተናጋሪ ከሆንክ ቃላቶችን የምታክ ከሆነ አንባቢ ሆነ ንግግር የምትችል ከሆንክ አሜን ነው ወይ ፕሌየር ትባላለህ ምናምን ያባ ለምሳሌ አንተ ሴልስ ትችላለህ ሊትራሊ ይሄን ስክሪፕት ሽጥልኝ ብለው የሆነ ፊልሞችን ታውቃለህ ከዛ የመሸጥ ችሎታ ሴልስ ችሎታ ነው አንተን አሳምኜ ክላይንት ማድረጌ አረሱ ወሬኛ ነው ወሬ ብዙ ይችላል ምናምን ተረዳይ ፕሌየር ነው ምናምን ይባላልና how do you see that አንተ ገጠመኝ ካለ ምናምን አለ እንደዚህ አይነት ነገሮች ለምሳሌ እኛ ጋር አንደኛ ካልቸርም ስላለም ነው
የሆነ ጀመር እንደዚህ አይነት ላይኛው የጂም ላይፍ ስታይል የኛ ካልቸር አይደለም አንደኛው መጀመሪያ ሶ ከኛ ካልቸር የወጣ ነው ሶ ለምሳሌ የውጮችን ማየት እንችላለን እንዴት ማርኬቱን እንዴት የቢዝነሱን እንዴት እንደሚሰሩ የፊትነስ ቢዝነሱን ማለት ነው ለምሳሌ አንዱን አሁን ብንመለከት ጀስት ቫሪያል ወጣ አሽተላል ነው እንደምታየው ነው ላይፍ ስታይሉ ምናምን አሁን ማን ነው የብሌም የሚያረገው እንደዚህ ነው የሚለው ማንንም የለም ቢዝነሱን እየሰራ ነው በጣም ብዙ ማስታወቂያ እየሰራ ነው ወደዚህ ስትመጣ ደግሞ እንዳሽተል ሆላ አውልቀሩጥ ኮሜንት ሴክሽን ይሞላው እንዳለ ኔጌቲቭ ድረስ ብለህ ነው በጣም ብዙ ነገር ነው ገባ እንደ ማርኬቲንግ አውጣና እስቲ ከዚህ መልስ አውጥተህ ሰው ውጣ ብዙ ሰው በጣም የሆነ ስፒች ይኖረዋል ማለት ነው አሁን ለምሳሌ ይሄኛው ወደ ኦፖዚት ነው የሆነ ቦርጫም ሰውዬ ሸሚዙን ጥሩ ታኪን አድርጎ ወክ ያርክ በላይ ነበር እኮ ቅድም ሪል ላይፍ ኤግዛምፕል እኮ አይተህ ነበር ማንም ሰው ብሌም አያደርጉ አይቶት ምናምን ዝም ብሎ የሚያልፉት ቦርጩ ምንድነው ምናምን የሚል የለም ሲያልፍ ምናምን ገባ ሶሻል ሚዲያ ላይ ለጥፉትም ምናምን ትረዳኝ አይደል ግን ለምንድነው አንድ ፊትነስ ለዛው እሱ ቦርጫ ሆኖ እኮ ነው ትረዳኝ አይደል ግን አንድ ፊትነስ ሲክስ ፓክ ኖሮ ደረቱ አምሮት ምናምን ወክስ ያደርግ ምናምን ስታየው ለምንድነው ሌላ የሆነ እንትን ይመጣብን ትረዳኝ አይደል ቢዝነስ እየሰራ ሊሆን ይችላል አታውቅም ቀረጻ ላይ ሊሆን ይችላል አታውቅም ገባ እንደውም ልታደንቀው ነው የሚገባው ቢኮዝ አንተ ማድረግ ስላልቻልከው ተረዳኛው እንዴት ሰርተው እንዲያመጣው ሰው ነው ሲያምራ እንደዚህ አይነት ነገር ኮምፕሊመንት ነው እንጂ መኖር ያለበት ብዙ ጊዜ ግን ስናየው እንደዛ አይደለም ጀስት ኦፖዚት ነው ብዙ ጊዜ የምናየው ነገር እና ይሄ ይመስለኛል አንዳንድ ሰዎችን ቢዝነስ ላይ እንትናቸው የሚያጠፋው ድፍረቱም አለማድረግ መቻላቸው ነው ቅድም ያልከውን ነገር እስቲ አለማድረግ መቻላቸው ሳይሆን አንደኛ ሰዎች ምን ሊያስብላቸው ቻለ ብለህ ታምናለህ ከዚህ ያኛው ሰውዬ ድራፍት ጠጥቶም ሊሆን ይችላል ብቻ ኦቨርዌይት ነው ቦርጭ አለው ምናምን ዞር ብለው ያዩትን ያኛው በጣም ላይክ ሃርድ ወርኩ ሰውነቱ ላይ የሚታይ ሰውዬ ግን ምንድነው ይመስለው አይለብስም እንዴ ምናምን ይባላል ምንድነው ከዛ በጣም ብዙ ነገር አለ እንዳንተ አለመሆናቸው ነው እንደሚያስብላቸው ብለህ ታምናለህ አንደኛው ሁለተኛ ቅናት ኢጎ በጣም ብዙ ነገር አለ ሰዎች ገባህ እንዴት ነው ለምሳሌ ካንተ የተሻለ ሰው ስታይ እኮ ማድነቅ ያለብህ just ልታደንቀው ነው እንጂ እንደዚህ ሆኖ በዚህ ጋር ገብቶ ሆነ አልትላችል ተረዳኝ አይደል ይሄ ነገር በጣም የሚገርመኝ ብዙ ጊዜ ቅድም ለዛ ኦብዘርቭ ያደረኩት ነገር ስለሆነ ነው የሆነ ጂም ላይ ሆኜ ያየሁት ነገር ስለሆነ ነው የሆነ ቦርጫም ሰውዬ አሳብሮ ሲመጣልኝ እንደዛ ነው ገባ ወክስ ያደርግ ምናምን በቃ ማንም እንትን አይሉ ዘና ብሎ ወክ ያደርግ ቦርጫ እዚህ ድረስ ነው ቦርጫ ከዛ ያንን ቀየርኩ አንድ ፊትነስ ወይም አንድ ትሬነር ጀስት ባዲ የሚያምር እስቲ ከላይ አውልቆ ብቻ ወክ ቢያደርግ ምንድነው ሪአክሽን ሊሆን የሚችለው ገባኛ ሀገር አንደኛ ካልቸራችንን ባህላችንን ስላልሆነ በነገራችን ላይ ይሄ ልብስ አውልቆ መሄድ ካልቸራችንን ባህላችንን አይደለም ልንል አንችልም እንዴ ወደ ቱርም ሄድ ይሄን ብቻ ሳይሆን እኮ ሱሪም የለም ተረዳኝ አይደል ዳስ የነሱ ካልቸር ነው ያው ገባ አንዱ የኢትዮጵያ ካልቸር ነው ያው ከዚህ ጋር ስላለው አይለብስም እንትን እንዳይሆን ብለህ የምታደርገው ነገር አይደለም ገባ ኦኬ ካልቸርም ላይ ካልቸርም አይደለም በቃ ማለት ይሄ የሆነ ብሌም እንዳታረው ካልቸርም አይደለም ገባ አውልቆ ያሉበት ካልቸር ብሄር እኮ አለ ኢትዮጵያ ውስጥ እነዛ ሰዎች ብሌም ማድረግ የማንችል ሰዎች ካልቻለ እንዴት ነው ታዲያ እዚህ ጋር አንድ ሰው የተሻለነት የተሳክለ ባዲ ኖሮት እንደዛ ሲሄድ ብሌም ታደርጋች የሚያውቁ ቢዝነሱ ሊሆን ይችላል ምን ተባልካል ቲክቶክ ላይ የሚገርም ደስ የሚል ነው ሌላው ይቅር ጂም ውስጥ ራሱ የሆነ አንድ ቪዲዮ አለኝ የለቀኩት ከዚህ መልስ ልቄ ወክስ አረግ እነሱን ኢንስፓየር ለማድረግ ነው ገባ እንደዚህ መሆን እንደሚቻል የተሻለ ባዲ እንዲኖራቸው ያን ኢንስፓየር ወይ ሞቲቬት ለማድረግ ነው እውነት ለመናገርም ግን ኢማጂን ኢትዮጵያ ውስጥ ሆነ ነው ይሄን ነገር አቺቭ ያደረገው ኦፍ ኮርስ ናቹራሊ ተረዳይ እውነትም ደግሞ እንደሚቻለው ላይክ የሚታየው እዛ ጋር ኔጌቲቭሊ ኢንተርፕሬት ማድረግ ከፈለግኩ እንጂ ወይ አንተ ጥላቻ ካለኝ እንጂ እዛ ጋር የሚታየው ሊትራሊ ሃርድ ወርክ ፔይ ኦፍ አድርጎ ነው ኦፍ ኮርስ ተረዳኝ ምን ተባልክ አንተ እዛ እሱ በጣም ብዙ ነገር ብዙ ትችቶችም አሉ ጀስት ያው ጥሩ ኮምፕሊመንት እንዳለ ሶሻል ሚዲያ ላይ ሲጀምር ጥሩ ኮምፕሊመንት መጠበቅ የለብንም ጀስት ስፒችም አለ ሁሉም ሰው ሊወዳ ይችላል ሁሉም ሰው ከወደደ ልክ አይደለም የሆነ ማይወዳ አካል ሊኖር ይገባል ገባ አንተ ሞር ኢንስፓየር እንዲያደርግ በደንብ ሃርድ ወርክ ሆነ እንድትሰራ ሁሉም ሰው ከወደደ ትዘንፋለህ
የሆነ ሰውም የሆነ ነገር ማለት አለበት። እኔ እንደዛ ነገሮች አሪፍ ነው፣ እንደ እንትን ነው የሚቀበላቸው፣ እንደ ሞቲቬሽን ነው የሚቀበላቸው። ገባህ? የሆነ ነገር መባሌን ማለት ነው። ግን እንደ ማህበረሰብ ስንመጣ ደግሞ እንደዚህ አይነት ሜንታሊቲ ሊኖረን አይገባም እንጂ የስፒቹ ማለት ጥልቼው አይደለም፣ ጀስት ይኑር ኦኬ። ግን እንደ ማህበረሰብ እንደዚህ አይነት አስተሳሰብ ካለን ችግር ውስጥ ነው። ተረዳኛ? አንድ ሰው ሲጀምር ይሄ ማድነቅ ምናምን፣ ሰው ለሰው ጥሩ ኮምፕሊመንት መስጠት ባህላችንም አይደለም፣ አላደግንበትም። ለምን እንደሆነ አላውቅም። እነዚህ አይነት ነገሮችን ጀስት አዳፕት እናደርገው ለምዳቸው ምናምን። ከኛ የተሻለ ሰው ስናይ ገባት የሆነ አሪፍ ነገር ስናይ ብቻ ጥሩ ኮምፕሊመንት መስጠት ብንችል ምናምን ብናበረታታ ምናምን፣ ይሄ ነገር ፖዚቲቭ የሆነ ነገር ነው። ያ እኛም ላይክ ሊትራሊ ፊት ቶክን እንትን ስንል በተለይ ስፔሲፊክሊ ፊትነስ ኮሚኒቲን የመረጥ ነው እኛ። እኔም ስላለሁበት ላይክ ፋሽኔም ነው ስንጀምረው ሊትራሊ ፖዚቲቭ ቫይብ ከሌለ ኢንቱ ደ ፊትነስ ሊትራሊ ላይክ እየተሳደብክ መኖር አችልም ነው። ገባር ነው። ምን ያህል ጊዜ ተሳድበ ትኖራለህ? ገባ ነው ማለት እኮ ችግር የለውም መኖሩ ችግር የለውም፣ ያበረታታል ምናምን። ግን እንደ ማህበረሰብ ስትቀበለው አስኬድም እኮ ማህበረሰቡ ላይክ መጀመሪያ አንተ ላይክ እዛ ፍሌክስ አርገ ወይ አውለቀ ስትታይ ልጅ ፈረንጆች ላይ የምናየው ሰውነት ነው ኢትዮጵያ አቺቭ አድርጎ እያየን ያለ ነው። ረዳይ ወይ ያን ሁሉ ስንሸከም ላይክ ታይቶ አይታወቅም ነው በኢትዮጵያ ውስጥ። ገባህ አይደለ? ከቅርብ ጊዜ ወዲህ ነው፣ ከኮቪድ ወዲህ ነው እንደዚህ ነገሮች ፌመስ እየሆኑ የመጡት። ፊትነሱም ላይክ በሜንስትሪም በጣም ላይክ ተወዳጅነትን ያገኘው ጂም መሄድ ምናምን። ተረዳኝ? እንዳልከው ነው። እንደ ማህበረሰብ ደግሞ ተቀብለ ገባ እንከና ውጪ ከሆነ ሁሉ አትሊስት ሀፉ ፖዚቲቪቲ እንዲኖረው ነው እኛ የምንፈልገው። በተለይ ፊትነስ ውስጥ እውነት ለመናገር ባሚ ከዚህ በፊት በነገራችን ላይ እንደዚህ አይነት ነገሮች ናቸው። ገባ ብዙ ሰዎች አላ ቢዝነስ ሆነ የተሻለ ቢዝነስ እንዳይሰሩ አሁን እንደ ውጪዎች ማለት ለምሳሌ ራሳቸውን ሴል የሚያደርጉበትን መንገድ አይተሃል። ኢንስታግራም ላይ ታያለህ ብዙ ጊዜ ምን አይነት ቪዲዮ እንደሚሰሩ። ጀስት በቃ የሆነ ሮንግ የሆነ ነገር እንኳን ሰርቶ ቢዝነስ ነው ብሮ፣ እንደ ቢዝነስ ነው። ራሱን በሹራቡን አውልቁ ላይ ያሳይ ይችላል፣ ባዲዮን በጣም በተለያየ መንገድ ጀስት ቢዝነሱን ይሰራል ማለት ነው። ፊትነስም አንዱ ጀስት የቢዝነሱ አካል ነው፣ አንድ ስራ እስከሆነ ድረስ ማለት ነው። ስራ እስከሆነ ድረስ ያው ታስተዋውቃለህ፣ ራስን ሴል ታደርጋለህ። ስለዚህ የሆነ ሁሉም ነገር በእንደዚያ መንገድ እንደ ቢዝነስ ብንመለከተው ስራ እንደሆነ ከዚህ የፐርሰናል ትሬነር ስኪሎች መሀል እኮ ኮሚኒኬሽን ስኪል መቻል፣ ሴልስ፣ በጣም ብዙ ነገር አለ። ማርኬቲንግ ራሱ እኮ ልችል ላይ ማወቅ ያለብህ ነገሮች ናቸው። ዋነኛው ቱል ደግሞ ሶሻል ሚዲያ ነው። አሁን ላይ በምንድን ነው ልታስተዋውቅ የምችለው ያለህን ነገር? ተረዳኛለ። ስለዚህ እንሞክራለን፣ በቻልነው አቅም ላይ ልችሊ ፑሽ ለማድረግ እንሞክራለን። ሰውም ደግሞ ሰምሃው ፖዚቲቭ ፊድባክን መስጠት ቢለምድ ከዛ በኋላ አትሊስት ፖዚቲቭ ፊድባክ ሰጥቶ እቺን አስታክል ቢልህ ቢግድ ለአንተም ሞቲቬሽን ነው። ከሀገር ህዝብ ነው ሞቲቬሽን የምትፈልገው። የፈረንጅ ቢያይ እኮ ያደንቃል ዋው ይላል። ግን ከሀገር ህዝብ ግን ላይክ ሊትራሊ ፖዚቲቭ ፊድባክ ከሌለ ዲስካሬጂንግ ነው። በዛውም ደግሞ የፊትነስ ኮሚዩኒቲውን ባለፈው እንግዲህ ፊቶ ከተጀመረ ጥቂት ወራት ሆኖታል እና ሰዎችን እንጠራለን፣ ለመጥራት እንሞክራለን ምናምን። ያው ፊትነስ ውስጥ ያሉ ሰዎች ጥቂት ነው እንግዲህ ገባ ላይክ ጠርተን የምንጨርስ ይመስለኛል እኔ ሰዎች ሆነና ፊትነስ ላይ ያሉ ሰዎች ባለሀብቶች ጋር ምናምን ካልሄድን በስተቀር አሉ የምትላቸው ሰዎች ጋር አፕሮች ለማድረግ ሞከርን። ሊትራሊ ኮሚኒቲው አንድ ላይ ይመጣል ወይ ያስብልሃል። ገባ እንደዚህ ፕላትፎርሞች ተፈጥረው ኢማጂን እስካሁን የመጡ ሰዎች አሪፍ ፊልዱ ላይ አሉ የተባሉ ሰዎች መጥተዋሉ። በኔክስት ዊክም ቀረጾች ምና ይኖሩናል አሪፍ ሰዎች እና ግን አፕሮች ያደረግናቸው ሰዎች ክፈለኛ ያለኝ ሰው አለ። አንተ ማም ላይ ካም ተልኝ ክፈለኝና እመጣለሁ ሲለኝ አም ላይክ ሊትራሊ እኔ እዚህ ጋር ለህዝባችን የሆነ ነገር ሼር እናርግ ብለን ነው የጀመርነው። ገባ አንተ እኮ ምን ተርፎ አይደለም የመጣው እዚህ ግን አትሊስት ፊትነሱን አንድ ላይ ያገናኘን ምንም ወሬ የለንም። ገባ አንዳንድ ሰዎች አሉ አንድም ቀን አይቻቸው ማላቅ አውርቻቸው አላቅ ሶሻል ሚዲያ ላይ ብቻ የምከተላቸው ኑ ብያቸው መጥተው
ጸዴ ኢንተርቪው ሰርተን ላይክ ሊትራሊ ብዙ ኢንፎርሜሽን እውቀት ሼር አድርገው የሄዱ ሰዎች አሉ። ግን እነሱ ላይክ ምንም ብለው አይደለም አይቻቸው ሰላም ብያቸው አላውቅም። አፕሮች አረኩኝ ኑን ያልኳቸው ገባ። ፊትነስ ሲያገናኝ እንዲህ ነው ጀስት ሼር ገባ አይደለም። ስለዚህ ብር ክፈለኝ ሲለኝ አም ላይክ ዋው እንደዚህ የተባለ ይችላል። አንድ ላይ እንመጣለን እንዴት ታየዋለህ ገባ። ኮሚኒቲ ሲሆን ነው ፊትነስ የሚያምረው ገባ። እንትና ጂም ሲከፍት ሁሉም ሄዶ አይቶት ምናምን እንትና ሲከፍት ሁሉም አይቶት ያኛው እንትን ሲጀምር አንድ ላይ ወይ ሪፖስት አድርገው ላይክ ራሱ አንተ ሳምባዲ እያወራኝ ነበር ላይክ ራሱ ማድረግ በቃ ትሰስታል። እንዲህ ልጅ አይተ ላይክ ባሚ ልጅ የኔም ጥያቄ በሌላም ቢዝነስ ላይ ስላለው ግራ ነው የሚገባ ሰው። አንደኛ ወይ ቅናት ነው ወይ ዝም ብሎ ጥላቻ አለበት ወይ ደግሞ እንዳንተ ስላልሆነ ነው የሚመስለኝ። እኔ ግን በመጀመሪያ ደረጃ እንደዚህ አይነት ነገሮችን እኛ ጋር ብቻ አይደለም ያለው በውጭ ዓለምም አለ እንደዚህ አይነት ነገር። በአንድ ፕሮፌሽን ውስጥ ኦፕን ሆነው የሚገናኙ ሰዎች አሉ፣ ደግሞ ማይገናኙ ሰዎች አሉ። ጀስት ኢጎ ቢልድ የሚያደርጉ ነገር አለ። እንደዛ ነው ማይገናኙ ሰዎች አሉ። አንደኛው ኢጎ ነው ገባክ። ኢጎ ደግሞ ከባድ ኢሹ ነው ብሮ። ናውሌጅ ትራንስፈር መዳረግ ብቻ እዚህ ሀገር ደግሞ በጣም ትንሽ እየወጣ ይመስለኛል። እንደውም ግን ይመስገን አሁን አሪፍ ነው፣ ይሻላል። አሁን ከበፊቱ ይሻላል። አሁን ሰውም ኮሚኒኬት የተደራረገ እያወራ ምናምን ነው። ወደዚህኛው ፊልድ ስንመጣ ትልቅ ሰብጀክት ነው ፊትነስ የሚባለው ነገር ገባ። የሆነ አንበ የምጨርሰው ነገር አለ። በየጊዜው አዳዲስ ሪሰርቾች ይወጣሉ ገባ። እና እኔ በጣም ፐርፌክት ነው የምትለው ነገር አይደለም። ብቁ ሆነ ትሬን ልታረግ ትችላለህ፣ ስራን በአግባቡ ልትሰራ ትችላለህ። ከዛ በዘለለ ግን በጣም ፐርፌክት ነኝ ምናምን ብለህ ራስን አይሶሌት የምታደርገው ነገር አይደለም ፊትነስ። እንደውም ከሰው ጋር በደንብ ኮሚኒኬት የምትደረግበት ነገር ነው። ከሰው ጋር በደንብ እንድትገናኝ ያደርጋል እንደውም እንጂ ያና ላይ አይሶሌት አድርገህ እኔ እንደዚህ ነኝ የምትልበት ፕሮፌሽን አይደለም። ያው በውጭ ዓለምም አለ እንደዚህ አይነት ነገሮች። በኢጎ ምክንያት ምናምን ኢጎ አለ። አንደኛው ኢጎ ነው። ቅናትም አለ። ያንን ነው ገባ። ልትችል ውጭ ሀገር ስትሄድ ጎልድስ ጂም አለ፣ የሆነ ኢምፓየር ጂም ይባላል። የሆነ የቀይ ቲም ያለው ጥቁር የሚያምር ገባ። ልትችል አንድ ስቴት ውስጥ ነው። ይፎካከራሉ ስለ ማለት ነው። ሊጠላሉ ይችላሉ ነው ብራንዶቹ ጀስት ላይክ ናይኪ፣ አዲዳስ፣ ሳምሰንግ እና አፕል ምናምን ኃይለኛ ጥላቻ ነው ያላቸው። ማርኬቱ ላይም ልክ እንደዛ ኢንፍሉዌንስ አላቸው ሁሉ ተረዳኝ። ወደ እኛ ሀገር ሲመጣ ግን ከአንድ ጂም ወጥተህ ሌላ ጂም ለመስራት ራሱ ትሸማቅቃለህ። ትሬነር ሆነ ኦር ሰምበ ኤኒ ፊትነስ ፕሮፌሽናል ሆነ ወይ ኒውትሪሽኒስት ልትሆን ይችላለህ ወይ ማሳጅ ቴራፒስት ምናምን ከአንዱ ጂም ስራ ነው አይደል? ሌላ ቦታ መስራት እየቻል ሁለቱም ጋር መስራት እየቻል ወይ ደግሞ አንዱን ትታ አንዱ ጋር ስትሄድ ልችል ባረለን የሆነ ነገር አለ ወይ ቢዝነሱን አልተረዳነውም። የሚፎካከሩት ውጭ እንዳልኩ ነው ማርኬቲንጋቸው ላይ ይጣላሉ ገባ። አሁን ለምሳሌ ትላልቅ የመኪና ኩባንያዎች ሙድ እስከ መያያዝ ድረስ ራሱ ይሰራባቸው የለ ሊትራሊ ኮመርሻሎቻቸው ላይ ያኛውን የሚያጣጥል ማርኬቲንግ ሊሰሩ ይችላሉ። ኢን ሪል ወርልድ ግን ምንም አይነት ጥላቸው የላቸው፣ ፕሮፌሽናል ናቸው። ሊጨባበጡ ይችላሉ። ባንኩዌት ላይ ከተገናኙ በተለይ አሁን ኤክስፖ ኖሮ ምናምን ሲገናኙ ር ሃጊንግ ር ቶኪንግ ፌክ የሚያርጉት ብቻ ይሁን ፐብሊክ ላይ ግን ያለው ነገር ስ ላይክ ይ ቶክ ሼር ያደርጋሉ። ቢዝነሳችሁ እንዴት ሆነ፣ እንደዚህ ሆነ፣ የእናንተ ምን ነበር፣ እንደዚህ እኛ ደግሞ እንዲህ እንባላለን፣ እንትን ጂም ነን እኛ ደግሞ ዊ ሪፕሬዘንት ይሄንን፣ የእናንተስ ምናምን እስቲ ንገሩን ምናምን። ለመጣላት እንኳን እንዲሆነ ላይ አትሊስት መስማት አለብህ ቁጭ ብለህ አለ እኮ። አሁን እዚህም አለ ደስ የሚል ነገር አለ፣ አሁን መጥቷል አለ። ግን ያው ያጨላንጭሉ እድገት ነው። እድገት ሲኖር ሊችል ወደዛ በተወሰነ መልኩ ስትራይቭ እያደረገ ነው። ግን የሆነ እንትን ይይዛል፣ አሪፍ እየለ ሳይድ ይዛል። ችግሩ የኔ ጥያቄም ሊችል እንድናወራበት የፈለግኩት ሳይድ ይዛል እንጂ ፉትቦል ክለብ አይደለም ነው። እኔ ፉትቦል ክለብ አልወከልኩም ነው። ቼልሲ ከሆነ ቼልሲ፣ አርሰናል ከሆነ እንደዛ። ግን ሊችል ላይክ ፕሮፌሽናሊዝም ነው ሩል የሚያደርገው ነው የስራን አለም። ተረዳኝ አይደለ?
ከአንድ ጂም ወጥተህ ሌላ ስገባ ላይ ኤክስፒሪየንስ አድርገናል ሁላችንም ትቀያይራለህ እዚህ ምዘም ግን አለ በቃ there is something ሰው ይደውልና እንዲህ ነው አልደበረውም እስከ ቅርብ ጊዜ ብሬክ ወስጄ ለሆነ ጉዳይ ላይ እንትን ብያለሁና አልደበረውም ምናምን ትባላለህ literally it's like እኔ ስታብ ለማድረግም ወይ ደግሞ ለመጉዳትም አይደለም we're here to work we got like እውቀት አለ እንስራ ነው ከባህርለ ስለዚህ ፕሮፌሽናል ዓለሙን በተለይ ውጭ ሀገር ላይ በጣም ፕሮፌሽናል አንዳንዴ እንደዚህ አይነት ነገሮች ሊደብራቸው የሚችለው ምን መሰለህ ትሬነሩ ከኦነሩ ጋር ያለው ኢንተራክሽን ይወስናል ለምሳሌ አንዳንድ ቦታ ስትሄድ በጣም ክሎዝ የሆነ እንትን አላቸው አታችመንት ይኖራቸዋል ገባ ከዛም በኋላ እንደ ሰው ፊል ሊያደርግ ይችላል ገባ ለምሳሌ ጥሩ እውቀት ሊኖር ይችላል በደንብ ብዙ ክላይንት ታመጣለህ በደንብ ጂሙን ትንከባከባለህ በደንብ ትሰራለህ ይሆናል ሶ ኤሶዬ ሶ ጂሙን እያሳደክለት ነው ሞር ኢንካም እያመጣለት ነው ሶ ሊወድ ይችላል ተረዳኝ የሆነ ቦታ ስትሄድ ጀስት ሰው ነው ፊል ያደርጋል በአንድ ሳይድ ካየ ነው ማለት ነው በአንዱ ሳይድ ግን ካየ ነው ጀስት ልክ አይደለም እንደው መፍቀር ነው ያለበት ሰው ሌላ ቦታ ሄደ ሞር ቢዝነስ እንድትሰራ ነው መደረግ ያለበት እንጂ እኔ ጋር ብቻ አሁን ትንሽ ይከብዳል እኔ ባቢ ደስ የሚለው ነገር ይሄ ፕላትፎርም ብዙ ሰዎች ጋር እንድገናኝ እያደረገኝ ነው አይደል ድሮ ከክላይንቶች ጋር ነበረ ኦር ደግሞ አካባቢ ካሉ ስፖርቱ ላይ ካሉ ሰዎች ጋር የምትገናኝ አሁን ግን ይህ ስራ ብዙ ሰዎች ጋር እንድንሄድ እያደረገን ነው ብዙ ሰዎች ጋር ላይ እየተቀራረብን ነው ገባ ልችል ከጂኦግራፊ ከአካባቢ ሩቅ የሆኑ ሰዎች ምናምን በቃ ኮንታክት እያደረግናቸው ስለምናወራ እዚህም እየመጡ ሼር ስለሚያደርጉ ላኪሊ እኔ እውነት ለመናገር ብዙ እውቀት እያገኘው ነው ከሌላው ሰው ከዛ ፐርስፔክቲቭ ከሌላው ሰው አንጻር ፊትነስ ምን ይመስላል የሚለውን ነገር ብዙ እያየው ልክ ነው ሁሉም ሰው የራሱ የሆነ አይዲዮሎጂ አለ 100% የሚያይበት ስንቱ ሰው ነው ከአንዱ ጂም ወጥቶ ሌላው ጂም ትሬነሮች ሊትራሊ ሄደው ተገባብዘው ትሬን የሚያደርጉት አንድ ጥያቄ ሊትራሊ የኢትዮጵያ ኮሚኒቲ እንዲሰራበት እንፈልገው ነገር ነው ሊትራሊ አንተ የምሰራበት ጂም ላይ ምን አለ ኢንቪቴሽን ተልኮ ሌሎቹ ትሬን ሌላ ጂም ያሉ ሰዎች ሁለቱም ዴይ ፓስ ተሰጣተው ፑሽ ቢደራረጉ ገባ ኦፕንነስ የለም ምልህ ለዛ ነው እንደ ጠላት የሚታዩት ያም ጥጉን ይዞ ያኛውም እንደዚህ የአፕል ካምፓኒ ሰራተኞች ይሄዳሉ ላይክ ማይክሮሶፍት አይ ዶንት ሪሜምበር ስሙን ዚሮክስ የሚባል የካምፓኒ ቴክኖሎጂ አለ ድሮ አይቢኤም ምናምን ይሄዳሉ ብቻ ገባ ላይክ ዴር ኢዝ ፓነሎች ይዘጋጃሉ ምናምን ልምድ ሼር ያደርጋሉ ነው ከዛ ላይክ ሊትራሊ የሆነ ጊዜ የሆነ ታሪክ አለ ስቲቭ ጆብስ የማክንታሽ አይዲያ የመጣለት አላቅም የትኛው ካምፓኒ ሄዶ እንደሆነ ያኛው ካምፓኒ ሄዶ ነው ሌላ ፕሮግራም ነበር ሊደረግ የነበረው ካንስል አድርጎት ማክንታሽ ተወለደ ማለት ነው ተረዳኝ አይደለ ሊትራሊ ላይክ they go ማለት ነው ተረዳኝ አይደለ ሶ ያኛው እኛ ሀገር ውስጥም የእናንተ ጂም እኛ ጋር ካለው ጂም ጋር ምን አለ ጠርተናችሁ ወርክአውት አድርገህ ብትሄድ ያኛው ደግሞ ሄዶ እዛ ቢያደርግ ገባ something that will አንድ ላይ የሚያመጣቸው ነገር ቢኖር ገባ አይደለ ባይኖር እንኳን እሺ ፕላትፎርም ኤክስፖች የለንም ምናምን ግን ጂሞች አሉ ምን አለ ባለሀብቶቹ ተነጋግረው እውቀት ሼር ይደራረጉ ወይኔ ይድብኛል ደግሞ እዛ ምናምን ከሆነ አስቸጋሪ ተረዳይ ስለዚህ ቀስ እያልን ማላላት የምንችለው ይሄ ጥላቻውን ኢጎ ገባ ስፔሻሊ ኢጎ ከባድ ነው አሁን ያለው እሱን ቀስ ብለን ማላላት የምንችለው ልችል እንደዚህ ኦፕን ስትሆን ይሄን እንደዚህ ኢኒሺዬቲቭ የትኛው ጂም እንደሚጀምረው አላውቅም ሄደ ጂም ሲመረቅ ከማየት በላይ ወይ ደግሞ ጂም ሲመረቅ ኮንግራቹሌሽን ከመባበል በላይ ጋብዝና ቲሙ ይስራም ችግር አለ እዛም ቲሙ ሾው ያርግ ከዛዛ መጥቶ ይስሩ ባሪየሩ እየተቀረፈ ከዛ ቢዝነሳችን ላይ ፎከስ እናደርጋለን ከዛ ጂም የምር ከልቡ ቢዝነስ ይሆናል ማለት ነው አይ ቲንክ ይሄኛው ፖድካስት ይሄን ነገሮችን ይቀርፋል ብዬ አስባለሁ ቢካዝ ብዙ የተለያየ ፊትነስ ላይ ያሉ ሰዎች እየመጡ ስለሆነ እዚህ መጡ ማለት ያው በአንተ ዙሪያ ውስጥ ነው የሚሆኑት ማለት ነው እንደ ልብ ማግኘት ትችላለህ እነዛን ሰዎች ሁሉም እዚህ በተወሰነ መልኩ እዚያው የተቀረፈ ነው ማለት በፊት አማካኝነት እና ያ አሪፍ አይዲያ ነው ኢትዮጵያ ውስጥ አሁን ፖድካስት ስለ ፊትነስ የሚወራ ብቻ ነው ስለዚህ እንደዚህ ችግሮችን
ራስ ትቀርፈዋለህ ማለት ነው ኢዝሊ ሁላችንም። ያ ለምሳሌ አሁን በጣም በፊትነስ ላይ ያሉ ሰዎች በጣም ብዙ ሰዎችን እያየው ነው አሁን ላይ ከማያቸው ዩቱብ ላይ ከሚለቃቸው አብዛኞቹ ፖዚቲቭ የሆነ አቲቲዩድ አላቸው። እነዚህ ሰዎች ደግሞ በተለያየ ጅም ላይ ነው የሚሰሩት። በተወሰነ መልኩ የተወሰነ ነገር ተቀርፈዋል ማለት ነው። በተወሰነ መልኩ አሪፍ የሆነ ኮኔክሽን ይኖራል ማለት ነው። እዚህ ጋር መተን እኔ የሚያወራው ነገር አለ ቤዝድ ኦፍ ሳይንስ የሆነ ሌላው ትሬነር መጥቶ ደግሞ የሚያወራው የራሱ የሆነ ሃይድሮሎጂ የራሱ የሆነ እይታ የራሱ የሆነ የተለያየ አንብቦ የሚመጣው የራሱ ሪሰርች ይኖረዋል። ይሄ በራሱ ምን ያደርገናል? አይዲያም በአይዲያ እዚህ ኦፍኮርስ ይሄ ነገር አንድ ያደርገናል። ያም ጎል እሱ ነው። ለተመናገር የተወሰነ ትንሽ ስቴፕ ሄደንበታል ብዬ አስባለሁ። ስቲል ግን ጥሪ ማቅረብ ፈልጋለሁ ለኢትዮጵያ ውስጥ ላሉ ስፖርት ላይ ስፖርት ስለ እንግዲህ ብረት መግፋት አሁን አለ አሁን ላይ ፈጣሪ ይመስገን በጣም አሪፍ ትሬነሮች አሉ አሁን ላይ እየመጡ ያሉት። አዲሱ ጄኔሬሽን ፖዚቲቭ ናቸው፣ በጣም ጎበዝ ናቸው ምናምን ራሳቸውን አብዴት አድርጎ የመጡ ነው። እንደዚህ አይነት ጄኔሬሽን እየተፈጠረ እንዳለ ካወቅ አንተ ራስን በምን ያህል ስፒድ ፕሮግረስ ማድረግ እንዳለበት ታውቃለህ ማለት ነው። ገባ? ፊትነስ ማለት የሆነ ቦታ ላይ ስታክ ማድረግ አይደለም፣ ራስን በየጊዜው አብዴት ማድረግ አለብህ። ላስት ታይም እኔ በዩኒቨርሲቲ ገብቼ እንዲህ ተምሬያለሁ የምትለው ነገር አለ ፊትነስ ብሮ ረዳኛ። ለምሳሌ የሆነ ትምህርት ትማራለህ፣ ግራጁዌት ታደርጋለህ፣ ከዛም ማስተርስ የሆነ ትሰራለህ። ፊትነስ ላይ ተመርቀህ እንደወጣ ድጋሚ ማንበብ ያለብህ እንደ አዲስ ማለት ነው። ገባ? የተለያየ ነገር ነው። ፍሎር ላይ ስትመጣ የተለያየ ነገር ነው ያለው። ስለዚህ የሚቆም ነገር አይደለም። ኢቭን ራሱ ይሄ ሙያ ኢጎ የሚገነባ አልነበረም በእኛ ማህበረሰብ። ምክንያቱም ፊትነስ ሳብጀክቱ በጣም ትልቅ ነው። ፊትነስ በጣም ትልቅ ነው። ገባ? የሆነ ሰውን ትሬን እንደማድረግ አይደለም ወይም ራስን እንደመለወጥ አይደለም ፊትነስ። ገባ? ከዛ ሁለተኛ ነገር ደግሞ ተምረው ወረቀት እንደመያዝ አይደለም ፊትነስ ነገር ተረዳኸኝ አይደል? ከዛ በላይ ነው። ስለዚህ ኢጎ ቢልድ የምናደርግበት ፕሮፌሽናል እውቀትን፣ ሁለተኛ ደግሞ ራስ ሄደ ነው የሆነ ነገር አለ ማወቅ ያለብህ። ያፍቱ ዲግ ከመጽሐፍ ከሪሰርቾች ሊሆን ይችላል፣ ከመጽሐፍ ሊሆን ይችላል፣ ከሰው ሊሆን ይችላል። ገባ? ይዘ እኔ ብቁ ስለሆንክ ብቻ በጣም ፊትነስ ላይ ጎበዝ ነው ማለት አይደለም። ገባ? ብዙ ሰዎች ብቁ ነው ትሬን የሚያደርጉት በእርግጥ ግን ፊትነስ በጣም ትልቅ ነገር እስከሆነ ድረስ ከሰው ጋር ኮሚኒኬት ያደርግን ማወቅ ያለብን ያለ ነገር ይመስለኛል። አቋረጥከኝ። በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። እኛ አትሊስት ላይክ ፕላትፎርም እንገንባ ብለን የተነሳ ነው። ሰው መጥቶ ኢማጂን አንተ አሁን ቤተኛ ሆነሃል፣ ሀሳብ ታመጣለህ፣ ዴቦ እዚህ ላይ እንዲናወራ እንደዚህ እናድርግ ምናምን እንላለን። በቻልነው አቅም ላይክ የሆነ ሰብሰብ ለማድረግ እየሞከርን ነው። እዚህ የምንምጣ አውሩ፣ እንጠይቃችሁ፣ ተሞክሯችሁ። ብዙ ጀማሪዎች አሉ። አሁን ዋይናት ከንትና ቢሰሙ ሚስተር ኤክስ መጥቶ እዚህ ቢያወራ እንዲህ ቢያደርጉ ብዙ ስህተቶቻቸውን ቢናገሩ። መጀመሪያ ላይ ያጠፏቸው ብዙ ስህተቶች አሉ ፊትነስን ሲጀምሩ። ፊትነስ ስለ እንግዲህ አምናት ቶኪን አባውት ላይ ጂም ቢዝነስ ብቻ ሯጮች አሉ፣ ኳስ ተጫዋቾች አሉ። ሁሉም እንዲመጡ ነው የምፈልገው እውነት ለመናገር ፊትነስ ብሮድ ስለሆነ ማለት ነው። ተረዳኝ። ጥሪ ማቅረብ ፈልገው አሚን ይህን ፕላትፎርም ኦልሬዲ ፈጥረናል። ገባ? አንዳንድ ሰዎች ኢጎ ሊሆን ይችላል አላቅም፣ ገና አላደገም ፊትነስ ኢንዱስትሪ። በገንዘብ ደረጃም በጀቱን ስታየው በአለም አቀፍ የሚወጣበት በጀት ትልቅ ነው ውጭ ሀገር ዌስተርን አለሞች ላይ። እኛ ገና የሚያድግ እንትን ላይ ነው ያለ ነው፣ ፊልድ ላይ ነው ያለ ነው። ሰው መተን ሼር እናደርግ እውቀት እላለሁ። በተለይ ብዙ አፕሮች የምናደርጋቸው ሰዎች አሉ። ገባ ወይ? ስልክ ባለማንሳት የምናውቃቸው ሰዎች ስልክ ባለማንሳት ኢቨንቹዋሊ ካደገ በኋላ ግን ያው አፕሮች ማድረጋቸው አይቀርም። ግን ዋይ ናት ዱ ኢት ናው? የኔ ቅሬታ ነው ባሉት ለመናገር አፕሮች ስታደርጋቸው ምንም ቤኔፊት ኖሮኝ አይደለም። ኦፍኮርስ ሊኖረኝ ይችላል እዚህ ውስጥ፣ ግን አትሊስት ሰው ጠቅሜ ነው፣ ህዝብ ጠቅሜ ነው። ተረዳኝ። ኢንዳት ማን እንደሆን ካሳይ ኢንስፓየር አድርገህ ሰዎችን። አንድ ሰው ኢንስፓየር ማድረግ ቀልድ ነው እንዴ? ገባ አይደለ? ታሪክ መተህ እዚህ ስታወራ፣ ፐርሰናል ቻሌንጆችን መተህ ስታወራ ብዙ ኢንስፓየር የሚያደርገው ወጣት ሊኖር ይችላል ያ ታሪክ። ገባ? ፊትነስ ፕሮፌሽናሎች አፕሮች ስናደርጋቸው አትሊስት ትንሽ ኦፕን ባይሆኑ ብር ክፈሉኝ
እዚህ ሬድ ካርፔት ምናምን ባይሉ it would be good cuz ከህዝባቸውን ሰርቭ የሚያደርጉት ይሄን ህዝብ ሰርቭ ሳታገለግል በነገራችን እንደ ቢዝነስ የሆነ ሰክሪፋይስ የምታደርገው ነገር አለ 100% ገና ቢዝነሱን በጣም ሳትሰራው ባላደጋገር ላይ ገባክ ገና ከፈለኝ ለማለት እኮ ገና የሆነ ቦታ ላይ ሄደን ማለት ነው ቢኮዝ ሰዎች በቂ የሆነ አዌርነስ ገና አልደረሳችሁ ስለ ፊትነስ ገና ነው ኢንጀነራል ብቻ ሰው እንደ ሀገር ራሱ እያደግን ያለንበት ኢንቫይሮንመንት ላይ ነው ያለነው ሶ ራስን ማውጣት ከዛም በኋላ ራስን የተሻለ ቦታ ስታደርስ ሶ ኤቭሪዋን ሲያውቅ ይዘን ሰት ከፈለኝ ብትል ችግር የለውም ግን ገና ስትራይቭ የሚያረጋገር ላይ በፊትነስ ደረጃ አሁን ለምሳሌ እንግዲህ በዛ ሌቭልም ባይሆን ይሄ ፖድካስት ብቸኛው ፊትነስ ላይ ያለ ብቸኛው ፖድካስት ነው ስፔሲፊክሊ ፊትነስ እና ፊትነስን የሚያወራው ቢዝነስም ካወራን በጂም ዙሪያ ያሉ ቢዝነስ አይዲያዎችን ነው የምናወራው የስራ ፈጣሪም ከጠራን ምን አይነት ፊትነስ ላይ ምን አይነት ስራ ፈጥሮ ነው የሚለውን ነገር የምናወራበት ፕላትፎርም ነው ኢትዮጵያ ውስጥ የመጀመሪያው ነው ውጭ ሀገርም ስትመለከት I don't think እነ ክርስቲያኖ ሮናልዶ ተከፍሏቸው አይመስለኝም ፖድካስት ላይ የሚቀርቡት it's just who they are ምን ያደርግላቸዋል ገንዘብ ገባ እኛ ገንዘብ ችግራችን ነው መጀመሪያው ነው ራሱ እንደ ሀገር ችግራችን ገንዘብ ስለሆነ እንጂ ተሞክሮ ብንወስድ መጀመሪያ ሰርቭ ማድረግን ብንለምድ ገባ ግን ፓሽን ለሆነ ሰው እንደዚህ አይነት ነገር አንድ ሰው መጥቶ ገና ስለ ፊትነስ መጥቶ ለሚያወራው ነገር ክፍለኝ ካለ አይ ቲንክ ፓሽን መሆኑ እጠራጥራለሁ ደርደኛ አይደል ያ ሶ ለሰዎች አዌርነስ ለመስጠት ክፍለኝ ካልክ ባላደጋገር ላይ ጀስት ፕሮፌሽናል አይደለም ማለት ነው ወይም ፓሽኑ አይደለም ያ ነገር ይመስለኛል ይሄ ጀስት የኔ እንትን ነው ይታ ለዛ ነው ስለዚህ ትንሽ ሼር እያደረግን ህዝብ ኤዱኬት እያደረግን አሚን ቢዝነስ የምትሰራበት ህዝብ ነው ይሄ ደግሞ ቢዝነሱን መልሰህ የምትሰራበት ህዝብ ስለሆነ አትሊስት ሰርቭ አድርግና ትንሽ ላንተም ደግሞ የሚሆን ነገር ነው ለዛ ጥሬን እያቀረብኩ ነው ምንጠራቸው ሰዎች ማለት ነው ኦኬ እንትን ስለ ቦዲ ፖዚቲቪቲ ተነስቶ ነበርና የኔ ዲስከሽን ፖይንቴ ብዙ ሰዎች አሉ መስራት ያለባቸው ብዙ ዌይት ድሮፕ ማድረግ ያለባቸው ኦቨር ዌይት ሆኖ ራሱ like positivity በቃ body positivity ማለት በቃ I'm good እንደዛ ከነ ፋቴ ከነ እንትኔ I'm good ብለው ይለብሱበታል ፎቶ ይነሳሉ ውጭ ሀገር በጣም ይሄ እንትን ነው do you think እንደ ትሬነር ነው የምጠይቀህ እንደ ባለሙያም ነው የምጠይቀህ እንጂ ዝም ብለህ ለመዝናኛ አይደለም ሐሳባችንን እንሰጥበታለን ኦኬ do you think የስንፍና መገለጫ ነው ብለህ ታምናለህ ወይስ አሪፍ ነገር ነው እሺ መጀመሪያ ወደ እንትን እንምጣ ኦፍ ኮርስ ልክ ነው ሌዝነስ ነው ሌዚ መሆን ነው ብሮ ኮሌስትሮል የሚባል ነገር አለ በጣም ከሄልዝ ጋር ተያያዥ ነገር አለ ሶ ያ ነገር ይመቸዋል ያ ማይቀር ነገር ነው ገባ በጣም ብዙ ነገር ይዞ የሚመጣው ነገር አለ አሁን ለምሳሌ የሆነ ኪብ የሆነ ባዲያቸው አልጽድት ያሉ ወፍራም ሆኖ ምናምን ለሞዴሊንግ ወደዋለሁ ምናምን ብለ እንቅስቃሴ ማታረክ ከሆነ ትልቅ ችግር ውስጥ ነው ማለት ነው ያለው አሉ ብዙ ሰዎች የሚወዱት ይሄን ነገር አያውቁትም የሆነ ሰዓት የቱ ጋር እንደሚያገኙ ራሳቸው የሚገርመው ውጭ ሀገር እኮ ሚሊየንስ ነው የሚከፍሏቸው እንደዚህ ወፋፍራ ሞዴሎች ሊትራሊ ላይክ ጤናቸው አት ሪስክ ሊሆን ይችላል ኢንተርናሊ ስትመለከት ላይፍ ስታይላቸው ላይክ ግን ብር ያገኙበታል ስለዚህ ነገር ነው የማወራው ኢትዮጵያ ውስጥ በተለይ ገና ሜቢ እንዴት እንደሆነ አላውቅም ይሄ ነገር እድገቱ ሰዎች እንዴት እያዩት እንደሆነ አላውቅም ግን ቦዲ ፖዚቲቪቲ ብለው ጤናህን አትሪስክ ማድረግ ማለት ነው ያ ግን እስከ ምን ያህል ጊዜ ትቆያለህ እንደዛው ነው ለምሳሌ በዚህ ውፍረት ገንዘብ እያገኘ ከሆነ ገባ ስለዚህ ውፍረቱን እየጨመርክ ነው የምትሄደው ማለት ነው ብዙ ገንዘብ ለማግኘት አይደል ካልሆነም ሜንቴን ታደርገዋለህ ባዲን ኪፕ ታደርገዋለህ ገንዘቡን ብለህ ማለት ነው ሶ እስከ መች ጊዜ ትዘልቃለህ እንደዛው ነው ገባ ያ ላይፍ ስታይል እኮ በጣም ምቹ አይደለም እኮ በነገራችን ላይ እንደፈለከው መሆን አትችልም በጣም ከባድ ነገር ነው ገባ ራስን ጤናን ሪስክ ላይ አድርገህ ነው ገንዘብ ሜክ እያደረክ ያለው እንበል ሶ እስከ መች ድረስ እንደዛ ገንዘብ ሜክ እያደረክ ትቀጥላለህ ነው ገባ ከሄልዝ ጋር ተያያዘ ብዙ ነገሮች ተያይዘው ይመጣሉ ገባ ከዛን ያገኘውን ገንዘብ ለዛ ነገር ልታወጣ ነው ማለት ነው ገባ
ጌን ያደረግከውን ገንዘብ ራስን ጤና ለመጠበቅ ብለህ ታወጣለህ፣ ኤክስፔንድ ታደርገዋለህ። ገባ ለተለያየ መድኃኒት ለመግዛት ሆስፒታል ትሮራጥ ምናምን ገንዘቡ አትጠቀሙም ማለት ነው። እንደዛ ከምታደረግ የተሻለ ባዲ ኖሮክ በተሻለ ባዲ ገንዘብ ሜክ ማድረግ ትችላለህ ኢዝሊ። ግን ያው ሰው ቅድም እያሰብኩኝ ነበርና እንደ ፐርሰናል ትሬነርም ላይክ ገጥሞ ያውቃል ብዬ አስባለሁ። ብዙ ሰዎችን አመለካከታቸው ስትመ ቶሎ ብዬ መክሳት ቶሎ ብዬ የምጨምርበት መንገድ ስጠኝ ይለዋል። ሜይ ቢ ያንን ዌይት ድሮፕ ለማድረግ አመት ሊሆን ይችላል። ኢማጂን ኒውትሪሽኑ ኢማጂን የምታወጣውን እንቅልፍ እጦትህን በጠዋት ተነስተህ ወይ በቀን 2 መስራት ሊኖርብህ ይችላል። ያን ሁሉ ላለማድረግ ነው። ዊዛውት ምንድን ነው ወርቅ ሳይፈተን ሳይቃጠል እኮ ወርቅ አይሆንም አይደለ? ፒውር አይሆንም አይደለ? ልክ እንደዛው ዩ ሃቭ ቱ ፔይ የሆነ ነገር ሪዛልትን ለማግኘት አይደለ? ያን ላለማድረግ የሚደረግ ስንፍና ይመስለኛል። እንደዚህ አይነት ሰዎች ናቸው እኮ እንደውም ፌክ የሆኑ ትሬነሮችን እየፈጠሩ ያሉት። ተረዳኛ። ለምሳሌ በአጭር ጊዜ ውስጥ በነገራችን ላይ በአጭር ጊዜ ውስጥ የሆነ ነገር ማድረግ የሁሉም ሰው እንትን ነው አስተሳሰብ ነው። ሁሉም ሰው በአጭር ጊዜ ውስጥ ሀብታም መሆን ይፈልግ ሰው አለ ሳይሰራ ገባ የሆነ ሳክሪፋይስ አያደርግ ማለት ነው። በጣም አብዛኛው ማህበረሰብ እንደዛ ነው። በውጭ ዓለም አለ ገባ ሾርት ዌይ ብዙ ጊዜ እንወዳለን ገባ። በትክክለኛው መንገድ መርጠው ውስን ሰዎች ናቸው። ወደ መጽሐፍ ቅዱስ ብንሄድም እኮ ሰርተህ ነው አይደል? ዝም ብሎ የሚሰጥ ነገር የለም። ግን እነዚህ ሾርት ዌይ በጣም ብዙ አፌክት የሚያደርጉ ነገሮች አሉ። እንደዚህ አይነት ሰዎችን ብልጣብልጥ የሆኑ ትሬነሮችን እንዲፈጥሩ አድርጎታል ገባ። ለምሳሌ የሆነች ነገር እንዲጠጥተ ምናምን ሎሚ ዝንጅብል አድርገህ ቀረፋ አድርገህ ጠጣ በለብ ባለዋ ከዛን ድሮፕ ታደርጋለህ። ዳዝ ሜክ ሴንስ ብሮ ገባ። እንደዚህ አይነት ትሬነሮችን የፈጠረ ያለው ራሱ ማህበረሰቡ ራሱ ገባ። ትክክለኛ የሆነ ነገሩ መምረጥ ቢችል ሰክሪፋይ ያደርጋለሁ በደምብ ሰርቼ የተሻለ ጤና ወይ ስሩ ፕሮሰስ ሰውነቴን ቀይራለሁ ቢያስብ እንደዚህ አይነት ሰዎች አይፈጠሩም ገባ። እነዚህ አይነት ሰዎች ሳያውቁ ቀርቶ ይመስላል እንደዚህ አይነት ነገር የሚያመጣውን ኮንሲኩዌንስ ሳያውቁ ያውቃሉ በደንብ። ግን ያንተን ሳይኮሎጂ አንደርስታንድ ስላደረጉ ብቻ ራስን ኤክስፖዝ አደረክላቸው ገባ። ራስን አመጣ ከዛ እነሱም ቢዝነስ ብሮ። ስለዚህ አንተ ኪሎ መቀነስ የምትፈልገው ይሰጠዋል ገባ። ልክ እንዴት ነው ባህላዊ ሕክምና የሆነ ነገር ትፈልጋለህ ይሰጣል፣ ትከፍላለህ። የሁለተኛው ኤፒሶድ ላይ ምንድነው ኪሎ ላይ ዌይት ወይም መስታወት ፊት እንዲቀንሳል ማለት ኢንተርናሊ ልክ ነህ ማለት አይደለም ማለት we forget that he's right ገባ። of course እሱን እኮ ነው ኮት ያደረኩት ገባ። መስታወት ፊት ኦኬ ብለህ መክሳት ሌቸሊ ጨጓራ ኢንተርናሊ ያለው የፕሮሰስ ያላወቁት ነገር ታጋለምድ ኪሎ መቀነስ በጣም ኢዚ ቲንግስ ብሮ። ኪሎ መቀነስ በጣም ቀላል ተራ ነገር ነው ገባ። ኪሎ ለመቀነስ እኮ ትሬነር አያስፈልግም። ኪሎ የሚባለው እንዳልኩ ፋት አይደለም። ኪሎ ለመቀነስ እንዴ ጾም ለሆነ እኮ ትቀንሳለህ። በጣም ኪሎ ለመቀነስ በጣም የሆነ ኳንታም ፊዚክስ አይደለም። ተረዳኸኝ አይደል? ኪሎ መቀነስ ማለት በጣም ሲምፕል የሆነ ሰው ነገር ነው ገባ። ለዛም ነው እነዚህ ሰዎች የእኛን ሳይኮሎጂ አንደርስታንድ ስላደረጉ ነው እንደዚህ አይነት ነገር የተፈጠረ ያለው ገባ። ባህላዊ ነገር እየመጣ ያለ ገባ እንጂ ኪሎ መቀነስ ያ ትልቅ ቢግ ዲል ሆኖ ነገር አይደለም። ትክክለኛው ነገር ከኪሎ በኋላ ያንን ባዲ ሜንቴን ታደርገዋለህ። ከቀነስኩ በኋላ ብዙ ነገር ሉዝ አድርገሃል። በጣም ብዙ ፍሉድ እኮ ነው የምታወጣው። ሲስተም ይናጋል እንዴ በጣም የብዙ ነገር ዴፊሽንት ነው የምትሆነው። በትንሹ እንኳን ጨጓራ ታማሚ ነው የምትሆነው። አስበው። ሄልዚ የሆነ ላይፍ ስታይል አይሰጥም። በነገራችን ላይ የሆነ ነገር ወስዶ የሆነ ነገር ነው የሚሰጥህ። ስለዚህ ሄልዚ የሆነ ላይፍ ስታይል የምትፈልግ ከሆነ ሳክሪፋይ እያደረግ ስሩ ፕሮሰስ ትለወጣለህ። ያ ነው እንጂ በአጭር ጊዜ ውስጥ በቃ ምንም ነገር የለም። በአጠቃላይ በአጭር ጊዜ ውስጥ የሚመጣ ነገር ምንም ነገር የለም። ባዲ ሼሚንግም ማነው ባዲ ፖዚቲቪቲ አልቀበልም እንደዚህ የሚባል ነገር የለም። ባዲ ወድጄዋለሁ ምናምን የሆነ ጊዜ በኋላ የሆነ ነገር ሲመጣብህ ከዛ ያንንም ሪስኪንም ትቀበላለህ። አብረህ የሰዎች ፍላጎት በጣም የተለያየ ነው። ዋት ዱ ዩ ቲንክ አንተ ወደ ባዲ ፖዚቲቪቲ? እውነት ለመናገር ሌዚነስ ከዚህ አንተ ካወራው በላይ ማወራም አይመስለኝም። ልችል ያስቀምጣል ከዚህ የሰው ልጅ በነገራችን ላይ እንደዚህ አይነት ነገሮች ከሆነ ጊዜ በኋላ እንዲያፍሩ ያደርጋቸዋል።
ገባ ከዛን ሰውነታቸው ሳያስቡት ነው የሚያገኙት ራሳቸውን ወፍረው ከዛም ፐብሊክ ላይ ለመውጣት ኮንፊደንሳቸውን በጣም ብዙ ነገራቸውን ያጣሉ ገባ ምቾታቸው ይነሳል በጣም ብዙ ነገር ነው አብረም ገባ ላይፍ ስታይል ይናገር ከሆነ ጊዜ በኋላ አሁን ላይ ያለበት እንትን ሊመቸው ይችላል ከሆነ ጊዜ በኋላ በጣም ከባድ ነው የሚሆንበት እኔም አያግሪ እንደዛም ሰዎች ማርኬት ህዝቡ ነው ክሬት ያደረገለት መስራት እየቻለ ባጭር ባቋራጭ ልክሳ የሚል አይነት ፖፑሌሽን ካለ ህሊና ከሌለኝ የሚሰራ ነገር ከሰጠው ዌል ጉድ እንደ ቢዝነስ ነው እኮ ማርኬቲንግ ነው ብሮ በቃ የትኛውም ሀገር አለ ጤናቸውን በማይጎዳ መልኩ ካረኩት አትሊስት አም ጉድ ገባ ፈጣሪም አይቀጣኝም ግን እነዚህ ሰዎች በጣም ዴስፕሬት ከመሆናቸው የተነሳ ገባ ሊሰራ የማይችል ነገርም ገባ ላይ በሳይንስ አፕሮች ብታደረገው ዴንጀረስ የሆነ ነገር ገባ ከሰውነታቸው ብዙ ሚኒራል ድሬን የሚያደርግ ነገር እየሰጧቸው አሜን ያም ይከሳል ያም ገንዘቡን ያገኛሉ ስለዚህ ገባ ህሊና ማጣት አለበት ይሄን ነገር ለማድረግ ስለዚህ ሰው ይሄን ነገር ፊክስ የሚያደርገው ምንድን ነው ሲባል አይ ቲንክ ኢስ ፒውር ሃርድ ወርክ ጂም ሄድ ካለበት ጂም ሄድ በትክክል መብላት ካለበት በትክክል ብላ ማረፍ ካለበት እረፍ ሀቢቶች አሉ ሰውነትን አውትካም ነው ሰውነት is just a byproduct of a lifestyle አይደለ ስለዚህ መቀየር አለ ቢሆኑ ሀቢቶችን በአምሽተ መተኛት ስሊፕ ሳይክልን ዲስረፕት ማድረግ ኒውትሪሽንስ የሆኑ ምግቦችን አለመብላት እንቅስቃሴ ጦት ለቸሪ ብዙ ነገር ስትረስ በጣም ብዙ ነገር ላይፍ ስታይልን መቀየር ካለብህ ቀይረ ብሮ ቢ ሄልዚ በትክክለኛው መንገድ 6 ወር ከፈጀብህ ይፍጅብህ 8 ወር ይፍጅብህ አትሊስት ላይክ ሎንጄቪቲ ያለው ለረጅም ጊዜ ያገለግላል ፊትነስ መስዋራ እድሜህን ሙሉ ነው ያገለግላል ይሄ ግን ጨጓራ ታማሚ ሆነ መቼም ላደን ከባድ እንትን ነው በዚሁ ራፕ አፕ እናርጋለን ለዛሬው ኤፒሶድ እንገናኛለን በቀጣይ thank you so much thank you